እንግዲህ እኔ በእግዚአብሔር ፈቃድ የተወለድኩት አባቴ ወታደር ነው። ወታደር ብቻ አይደለም፣ ምናልባት ከቀዳሚዎቹ የሆለታ ምሩቃን መኮንኖች አንዱ ነው። በቀዳማዊ ኃይለ ሥላሴ ጊዜ ማለት ነው። በቀዳማዊ ኃይለ ሥላሴ ጊዜ የ15ኛው ኮርስ ነው። የ15ኛው ኮርስ ማለት ከሲኒየር ኮርሶች አንዱ ነው። ለምሳሌ እነ ኮሎኔል መንግስቱ ኃይለ ማርያም የ19ኛው ኮርሰኞች ናቸው። የነሱም ሲኒየር ነው። ምናልባትም የብዙዎቹም ደግሞ አስተማሪ ነው። ዛሬ ከፍተኛ ማዕረግ ላይ የደረሱት ሁሉ እና ያው ቤተሰቤ ውስጥ ከአንድ እናት አንድ አባት የተወለድነው 5 ነን። ስማቸው ማን ይባላል? ምናልባት ታሪክ ላይ መጣ የታላቅ እህታችን የአባት በለጠ በቀለ ነው። በለጠ በቀለ ማዕረጉን ለጊዜው ልተው፣ ምክንያቱም ወደ በኋላ ገደማ ያንን ጉዳይ ስለማነሳ ልተው። 3 እህቶች 2 ወንዶች ከአንድ እናት አባት ተወልደናል። ሌሎች 2 እህቶች አሉኝ ከሌላ ተወልደዋል። ታሪኩን መጣበታለሁ። እንግዲህ በጣም የሚያስገርመው ነገር ዛሬ ላይ ሆነን ትናንትን መሄስ አግባብ አይደለም። ያው ይሄ መጽሐፍ ስለሚነበብ አባቴ እናቴን ያገባት ጠልፎ ነው። እሱ ወታደር ነው። በወቅቱም እንግዲህ ትንሽ ተምሯል ከሚባሉት አንዱ ነው። እናቴ ደግሞ እዚህ ደብረ ብርሃን አካባቢ ነው ያለችው። በምን እንደተገናኙ አላወቅንም፣ አልገለጹልንም። ግን በጣም የሚያስገርመው ነገር የቤተሰባችን ታሪክ እኔ ሁሉ የሚገርመኝ እዚህ መጽሐፍ ላይ እንደ እንግዳ እየገረመኝ ያደኩት አንድ በደረጃውና በትምህርቱ ከፍ ያለ መኮንንና አንዲትን የቀለም ማይም የምትላት እናት እንዴት በፍቅር እንደኖሩ፣ እንዴት ልጆቻቸው እንዳሳደጉ፣ እንዴት ዘመናዊ ኑሮ ይኖሩ እንደነበረ እኔ በጣም ነው የሚገርም። አባቴ ደግሞ በውትድርና ዓለም ሞዴል የሚባል ነው። አንዳንዱ ነገር ላሳይ። ለምሳሌ ቤታችን ውስጥ ሰንደቅ ዓላማ አለ፣ ትልቅ ሰንደቅ ዓላማ። አባቴ ሲወጣና ሲገባ ለሰንደቅ ዓላማው ሰላምታ እየሰጠ ነው። እሱ ብቻ አይደለም፣ ሁላችንም ቆመን ለሰንደቅ ዓላማው ክብር ሲሰጥ አብረን እንቆማለን፣ እናቴም ጭምር። ለሀገሩ ያለው ፍቅር ወደር የለው። እኔን በተመለከተ እንግዲህ እህቶቼ የመጀመሪያዎቹ 3ቱና አንድ ወንድም ነበረኝ። አባቴ 5ኛ የሚወለደው ወንድ ልጅ ነው። ስሙም ናፖሊዮን ይባላል። ስለዚህ ደራሲና ጋዜጠኛ እንዲሆን እፈልጋለሁ ብሎ ማስታወሻ ጽፎ ገና ላልተወለደ ልጅ ለእናቴ አደራ ሰጥቷታል። እዛ ውስጥ የውጭ ጋዜጦች፣ የሀገር ውስጥ ጋዜጦች ቆራርጦ አስቀምጧል። አልተወለድኩም፣ ደራሲና ጋዜጠኛ ይሆናል ናፖሊዮን ነው የሚለው እሱ። የሚገርም በኋላ ነፍስ ሲያውቅ ሲጩ ብሎ ነው። ቤት ውስጥ ምን አስበው ይመስልሃል? እኔ ምንም ይገርማል። እግዚአብሔር በታሪክ ውስጥ የሚሰራው ነገር ተአምር እኮ ነው የኔ ህይወት። አሁን በኋላ ይሄ ነገር እንዴት አድጎ እሱ ወደ መራኛ አቅጣጫ እንደሄደ አሳይሃለሁ። ኑሯችን በሙሉ የወታደር ማክ ላይ ነው ዕቃችን ተጭኖ ማለት ትችላለህ። ለምሳሌ ላሳይ። ታላቅ እህታችን የተወለደችው እዚህ አዲስ አበባ ነው። ከሷ ውጪ የሷ ተከታይ ወንድሜ የተወለደው 4ኛ ክፍለ ጦር ውስጥ ነው። ሌላዋ እህቴ የተወለደችው 4ኛ ክፍለ ጦር ውስጥ ነው። የሐረሮቅ የምትባለው ታላቅ እህቴ የተወለደችው ሐረር ካምፕ ውስጥ ነው። እኔ የተወለድኩት ደብረ ማርቆስ 15ኛ ሻለቃ የሚባለው ውስጥ ነው። ስለዚህ በየሄድንበት ወታደራዊ ካምፕ ውስጥ ነው እየተወለድን። የራሳችን ንብረት የለውም፣ ኑሮ የለውም። ማድረግ ቢፈልግ ብዙ እድል የነበረው ሰው ነው። እኔ የአባቴ ህይወት በቃ ኢትዮጵያ ውስጥ ተክልል ብሎ የኖረ ነው ብዬ ነው የማስበው። በአጋጣሚ ነቃ ያለ ነው በወታደራዊ አቋሙም። በተለይ ከሁለት አካዳሚ ሲመረቁ ያንን የሱም ባች በሰልፍ ይመራ የነበረው እሱ ነው። ግርማዊ ቀዳማዊ ኃይለ ሥላሴ ባሉበት እዚህ መጽሐፍ ውስጥ ተጠቅሷልና
ሰልፉን እየመራ ሲውረገረግ ሰውነቱ አጥንት ያለው አይመስልም ሲውረገረግ ንጉሱ ተገርመዋል እና ከምረቃው በኋላ አስጠሩልኝ ያንን ፊት መሪውን ብለው ተጠራ ያው በዘመኑ አገላለጽ እንግዲህ ማነ የማነዘር ምናምን ይባላል አይደል ልጄ እደግ አንተን በወታደርነት ሙያ አርጌ አይደለም አንተ አስተምረንህ ታስተምርልናለህ ልጆቻችንን ብለው ስላሉ ሞር ኦፍ እሱ የማሰልጠን የማስተማር ስራ ውስጥ ነው ከሳቸው ጋር ብዙ ይንቀሳቀስ ነበር የተለያዩ ሀገሮችም ለትምህርት እየላኩት ደርሶ ይመለሳልና ወደ ራሴ ታሪክ ስመለስ እንግዲህ እኔ ምናልባትም በኔ የልጅነት እድሜም በመሆኑ አዝናለሁ አባቴ እንዲሁ ከሀገር ሲንከራተት በአንድ አጋጣሚ ግዳጅ ላይ ያሉ መኪናቸው ገደል ውስጥ ይገባል እና ብዙ ጉዳት ደረሰ አባቴ ጉዳት ደረሰበት በተለይ ቁርጭምጭሚቱ ደቀቀ ስለዚህ ንጉሱ በልዩ ህክምና ቀዳማዊ ኃይለ ሥላሴ ሆስፒታል ነው የሚባለው የካቲት 12 ከውጪ በመጡ ሐኪሞች ክትትል ተደረገለት ዳነ ከዳነ በኋላ ከተወሰነ ጊዜ በኋላ ከሳቸው ጋር ሲንቀሳቀሱ በአጋጣሚ አሁንም 8 መኮንኖች ያሉበት መኪና ተገልብጦ 8ቱም እንደገና 8ቱም አለቁ እሳቸውም እዛ ውስጥ አዎ 8ቱም አለቁና ንጉሱ የምር ነው ምርር ብለው ነው ያዘኑትና ለናቴ የደረሳት መልእክት ምንድነው የተጎዳችሁት እናንተ ቤተሰቦች ብቻ አይደለም ሀገሬም ተጎድታለች እኛም ተጎድተናል የሚል መልእክት ነው የት ነበራችሁ ያን እኔ ደብረ ማርቆስ ነበር እነሱ እዚህ ግዳጅ ላይ ነበር ከዛ አስከሬኑ ያው ተሰበሰበ ቅድስት ሥላሴ አረፈ አንድ ላይ መለየት እንኳን አልተቻለም አስከሬናቸውና ኤኒዌይስ ከዛ በኋላ ያ ሞገስ የነበረው ያ ባለ ታሪክ ቤተሰብ እንዳልኩ እናቴ የባሏን እጅ ጠብቃ ነው የምታድረው አናት በአናት የተወለዱ ልጆች ናቸው ስለዚህ ቅርስ የለም የሱ ጉዳይ ሀገሩ ነው ኢትዮጵያ ነች ህዝብ ነው የሚገርም ነገር ብዙ ጊዜ በሚዲያ የተናገርኩትንም አሁን ተደገም ያባቴ ፕሪንሲፕል እና እናቴ ሲጋጩ በህይወት ያየሁት በአንድ ጉዳይ ላይ ነው ይሄን በእውነት ነው መሰክ ብዙ ሚዲያ ላይ ተናግሬያለሁ አባቴ ፕሪንሲፕሉ ምንድነው ልጅን ትወልዳለህ ታሳድጋለህ ታስተምራለህ በስነ ስርዓት ታሳድጋለህ ሀገርና ህዝብ እንዲወድ ታደርጋለህ ቅርስ የሚባል ነገር ለልጅ ማቆየት አግባብ አይደለም የሚላል ለልጄ ይሄ ቅርስ ማለት አግባብ አይደለም ምክንያቱም ሀገሩ ነጭ ቅርሱ በሀገሩ እየኖረ በህዝቡ መካከል እየኖረ እንዴት ለልጆች ቅርስና ኑር ይባላል አይማ የኛ ድርሻ ማስተማርና ለቁም ነገር ማብቃት ነው ከዛ በኋላ ሀገሩና ቅርሱ ሀገሩና ህዝቡ ነው የሚል ፕሪንሲፕል ነው እናቴ ደግሞ አንተ ወታደርና ስትንቀሳቀስ አንድ አደጋ ሊደርስብ ይችላል ግዳጅ ላይ ስለዚህ ቤት እንስራ እንደዚህ ስትለው ቤት እኔና አንቺ ካምፕስ እንኖራለን ልጆቻችን ራሳቸው እንዲችሉ እናደርጋለን ለልጆቼ ቅርስ አላኖር ሁሉ ጊዜ የቤተሰቦቼ ግጭት እዚህ ላይ ነበር አሁን ሳስበው እናቴ ትክክል ነበረች አባቴ ተሳስቷል እሱ ከሞተ በኋላ ቤተሰብ እንዳለ ፈረሰ እንዳለ ያ ሞገስ ያ ክብር ያ መንደላቀቅ ያ ልጆችን አንሸርሽሩ በጂፕ በመናምን የሚባለው ነገር ዋጋጣ ንጉሱ ምንም አላርጉም የሚገርም ነገር ይሄ ጉዳይ ያው እዚህ አንባቢዎች ሊያገኙ ይችላል ታሪኩን በመጨረሻ እሱ ካረፈ በኋላና መጀመሪያ በነገራችን ላይ ንጉሱ አደጋ እንደተፈጠ በመጀመሪያው አደጋ እንዳለበት ምንድነው ያሉት ልጆቹን አምጭና ላምጡና አዳሪ ትምህርት ቤት እናስተምራቸው ብለው ልከዋል እናቴም ቢያለች ልጆቼ የንጉስ እንጀራ እየበለው ያድጉም የሰውጂ እንግዲህ አለማወቅ ነው ግን እሱ ካለፈ በኋላ በህይወት ካለፈ በኋላ
ያለቁትን መኮንኖች ልጆች ያው እንግዲህ ቢሮክራሲው ጥሩ አይደለም እዚህ መጽሐፉ ላይ በደንብ አለ ብቻ በሆነ አጋጣሚ ንጉሱ እዛው ሆለታ ያገለገለበት የተመረቀበት ይመርቃሉ ማለትን ጓደኞቹ የሱ ጓደኞች አስተባብረው ከንጉሱ ጋራ እናቴ ልጆችሽን ይዘሽ ነይና ከንጉሱ ጋር እናገናኝሻለን ብለው ተወስኖ ሷም ሄደች እኛን ልጆቿን ይዛ ማቴዎቿን ይዛ እዛ ከደረስን በኋላ በማናቀው ምክንያት እዚህ ላይ ስማቸውን የጠቀስኩት አንድ የተከበሩ ጀነራል በሳቸው ስም ይሁን ሳቸው አርገውት ይሁን ሌላ ሰው አሳስቷቸው እንደሆነ ልክ እናቴ ከነልጆቿ መድረሷን ሲያውቁ ምረቃው እስኪጠናቀቅ ድረስ ጨለማ ቤት ውስጥ አሰሩ እናቴንና እኛን ልጆቹን በሙሉ ከሳቸው ጋር እንዳንገናኝ እኛ የተከበሩ ጀነራል በኢትዮጵያ ታሪክ ከፍተኛ ስም ያላቸው ምንም አናውቅ ምናልባት ከአባቴ ጋር ምስራቅ ነው የእህቴ ስም ያረርቅ ነው ብያለሁ ሐረር ስለተወለደች ነውና ሐረር ነው ብዙ የኖረው ሶማሊኛውንም ኦሮምኛውንም በደንብ አቀላጥፎ ይናገራል ያን ጊዜ እሳቸው የምስራቅዝ የአንበሳው ክፍለ ጦር ባየዛ አዛዥ ነበሩ እንግዲህ አባቴም እዛ ነው በምን ተጋይተው እንደሆነ አናቅም ኤኒዌይስ ለምሳሌ ማረጉን መጥራትም አልፈልገው እንደው አንዳንዴ እኔም ታሪክ ላይ አንዳንድ ጊዜ ሰዎች ሲሰሩ ያው ታሪክ ለመቀመጥ አለበት አይደል ጥሩ ነገሮች ለምን እናወራለን አንድ ሰው የሰራውንም ታሪኩ እውነት እስከሆነ ድረስ ለትምህርት ነው ምክንያቱም ያን ጊዜ ያን ማድረጋቸው ትክክል እንዳልሆነ ይሄን ሁሉ ቤተሰብ እንደበደሉ እንዲታወቅ እኔ ስማቸው ቢጠራ ደስ ይለኛል እዚህ ላይ አለ በጣም የሚገርም ነገር የእግዚአብሔርን ነገር ልንገር እኚህ ጀነራል ታሪካቸው ተጽፏል በ2007 ዓመተ ምህረት የጻፈው ደግሞ ጓደኛዬ ነው በጣም የማገብረው ትሁት በእውነት በሙያው የተመሰገነ ነው አንድ ቀን ቢሮ የመጣ ደና መጣ ወይ ብለን ሻይ እየጠጣን እያወራ እንደዋን ነገር ቸግሮኛል ባክ ምክር ፈልጋለሁ አለ ምንድነው አልኩት የጀነራል ከሌን ታሪክ መጽሐፍ ፈልጋለሁ ነው ሁሉም የጠየቋቸው ዘመድ አዝማድ ጓደኛ የሚያውቃቸው ሁሉ በቃ ምንም እንከን ያለባቸው አድርገው አልሳሏቸውምና እንደው ልክ የመልአክ አይነት ታሪክ ሆነብኝ ታሪካቸው ምንድነው ማረገው ጌታቸው እንደው እኔ ህሊናዬም ቢያለኝ እንደው ሰው ድክመት ይኖረዋል ካንተ ጋር ያለው ነገር አያውቅም በፍጹም አያውቅም እንግዲህ አሁን እንገር ብዬ ይሄን የነገርኩን ታሪክ ነገርኩት ደነገጠ ይሄ ልጻፈው አጻፈው ግድ የለም ጊዜና ወቅት አለው አልኩ እያዘነ ልቡ እያዘነ ከቢሮ ይወጣ ለልጃቸው ደወለ ልጃቸውም ደነገጡ ጊዜና ወቅት አለው የሚገለጥበት አልኩ ኤኒዌይስ አንዴ ሆኗል በተለይ አንደኛው ልጃቸውን አቃታለሁ እኛ ጀነራል ከበደ ገብሬ ናቸው ጀነራል ከበደ ገብሬ ያው የታወቁ ጀነራል ናቸው ኮሪያ የኢትዮጵያን የሰላም ኃይል እየመሩ በኮንጎ እዚህም ደግሞ ኢታማዦር ሹም የተከበሩ አባት ናቸው ሳቸው አርገው ይሁን በሳቸው ስም ተደርጎ ይሁን አላውቅም ብቻ እውነቱ ምንድነው እናቴ እስከሞተችበት ቀን ድረስ እንባዋን ወደ ሰማይ እየረጠች ፍረድልኝ ትል ነበር እኔ እዚህ መጽሐፍ ላይ ደጋግሜ ያልኩት እኔ አሁን ለበቀል አይደለም እኔ ከበቀል ነፃ ነኝ ግን ይሄ ታሪክ መስፈር አለበት ብዬ እዚህ መጽሐፍ ውስጥ በደንብ አስፈራለሁ ከዛ በኋላ በቃ እናቴ የሚገርም ነገር ጡረታዋንም አላስከበረችም ማንንም አይን አላይም ብላ የማንንም አይን ከዚህ በኋላ መንግስት አለ ብዬ እንትናለም እኔ ትልቅ የተከበሩ ሰው እንዲህ ካደረጉ ጡረታው እንኳን አልተከበረ በጣም የሚያሳዝን ነገር ድብን ብላ ለሚያናግሯት ሰዎች ሁሉ መልስ አትሰጥም በመጨረሻ ያው ችግር መጣ ተበተነ እህትና ወንድሞቼ ወደ ክፍለ ሀገር አያቶቻችን ጋር አክስታችን ጋር ተበተኑ እኔ ብቻ ከሷ ጋር ቀረ በመጨረሻ በሚያሳዝን ሁኔታ እኔንም መጦኛ ካልረዳ ነው አሉ
በነገራችን ላይ የአባቴ ወገኖች በሀብትም በምንም የተሻሉ ናቸው። በምንም በዛም በዚህም የተሻሉ ናቸው። እና እናቴ እውነት መስሏት እኔንም እህቶቼንም አንድ ላይ እዛው ላከች ክፍለ ሀገር። አንድ ታላቅ ወንድሜ ነበር። እሱን ደግሞ እዚህ አንድ ኮሎኔል ወዳጅ የአባቴ ወዳጅ ነበሩ፣ ለሳቸው ሰጠች። ብቻዋን ቀረች። በተለይ እኔን ያው እንግዲህ የመጨረሻ ልጅ አልነበርኩም። አንተ የመጨረሻ ነህ። እኔ የመጨረሻ ከአምስቱ የመጨረሻ ነኝና የልጄ ነገር ስትል ይማራል፣ ጥሩ ደረጃ ላይ ነው እንደዚህ ይለዋታል። በሄድኩበት አመት የሰዎች አንዳንድ ግፍ ይገርመኛል። እረኛ አደረጉኝ። አጎቴ እረኛ አደረገኝ። የት ነው ቦታው? ቦታው ወደዚህ ወደ ምዕራብ ሸዋ አካባቢ ነው። ወደ ግንደበረት ከመድረሱ በፊት ከተሞች አሉ። ጀልዱ የሚባል አለ፣ ከዛ ኮሎም የሚባል አለ፣ ከዛ ሽኩቴ የሚባል አለ። የኛ ቤተሰቦች በብዛት በዛ መስመር አሉ። ያው እንደ በዘመኑ ቋንቋን በነፍጠኛ ሆነው ነው የሄዱት። አያቶቼ ቅድመ አያቶቼ በጣም ትንሽ ስማቸው ምንም ከፍ ያለ ነው። ያ አካባቢ አያቴ ያሉት እዚህ ኮሎም የሚባለው ነው። ዝቅ ብለው አክስቴ ያው የታወቀች ነች። እዛ ያርኩ አጎቴ እረኛ አድርጎ ደረባ ሰደደኝ። ደረባ ታውቃለህ? ደረባ ማለት ምን ማለት ነው? የእርሻ ወቅቱን ከብቶች እንዳይሻሙ ወደ ሌላ ቦታ ለ2 ወር ለ3 ወር ከእረኛ ጋር ይላክና እነሱ በነፃነት እርሻቸውን ያካሂዳሉ። ከዛ ከብቶቹም እዛ ሳርና እንደዚህ እንትን እያሉ እዛ ነው የምትኖረው። የምድር የመጨረሻ ምን ልበል የግፍ አይነት አንድ አሮጊት ጋር ነው የተጠጋ ነው። እዚህ መጽሐፉ ስታነብ እኔ ራሴ እያለቀስኩ ነው መጽሐፍ የጻፍኩትና አንደኛ በእናት እጅ ያደገ እንደዚህ በነገርኩ አይነት ህይወት ያደገ ልጅ ምን ብዬ ነው እረኝነት ቋንቋውን አለመድኩ ኦሮምኛ። ሁለተኛ የዓለም መጨረሻ ነው፣ በተራራ የተከበበ ነው፣ ብዙም ሰው የለውም። አንድ አሮጊት ጋር ነው ያስጠጉኝ። ከብቶቹን እጠብቃለሁ። ናዳ ከዛ ከተራራ ላይ ጅንጀሮች የመጀመሪያ የተሰጠ ማስጠንቀቂያ ከጅንጀሮ የተጠበቅ ናዳ እና የሚያሳዝንህ ነገር ለእናቴ የሚደርሳት አምሮበታል። ትምህርቱን እየተማረ እንግዲህ የሰዎች ማለት ልጅ ሆኜ ነው እኔ ማለት 10 11 አመት እኮ ማለት ነው ማለት አይደለም። ከዛ ተመለስኩ። የቆላ ቁስል ያዘኝ። ፊቴ ጭርት በጭርት ሆነ። ያ እንደዚህ ድንቡሽ ብሎ ያደገ ሰው በመጨረሻ በአጋጣሚ አክስቴም አታውቅም ነበር እዛው ዝቅ ብላ ያለችውና እናቴም ለእህቴ ሰርግ መጣ። ስታይ በቃ ታሪኩን የአንባቢዎች ያንብቡት። አንጠልጥላኝ እዚህ መጣች። ኑሯ ወድቋል። መሸታ መነገድ ጀምራለች። በሽተኛ እንዳልኩ ውስጧ የታመመ ነው። በቃ በደረሰባት ግፍ ምክንያት ታማሚ ነች። ስለዚህ እናቴ ላይ ሸክም መሆን የለብኝም ብዬ መርካቶ ሳሙና ፌስታል መነገድ ጀመርኩ። ወደ አዲስ አበባ መጥቼ ፌስታል መሸጥ የተጀመረው በእኛ ጊዜ ነው። አዲስ የተዋወቀው ይሄ ፌስታል የዕቃ መያዣ ሳሙና፣ በርኖስ፣ ሰም፣ ሲኒ ምናምን እያዞርኩ እንደዚህ እሸጣለሁ። የሚገርም ነገር ለገና ትምህርት ቤት ተፈልጎ ገባሁ። የተማርኩት ኢንትረስቲንግ ነገር ንጉሱ ያኔ በዛ እድሜ 223 4 5 ያክፍል አንድ ፕሮጀክት ነድፈው ነበር በንጉሱ በራሳቸው። በአዲስ አበባ ከተማ በጣም ብሪሊየንት የሆኑ ልጆች በልዩ ትምህርት ቤት እንዲማሩ እና ነገ ሀገሪቱን እንዲመሩ ሚኒስቴር ኮሚሽነር ምናምን ሆነው እኮ ነው የንጉሱ ኮንተንት ነው። እና ውድድር ወጣ። ያን ጊዜ 10 ወረዳ ነው የሚባለው። አንደኛ ወረዳ፣ ሁለተኛ፣ ሶስተኛ አሁን ይባል የለ 4ኛ፣ 5ኛ ወረዳ፣ 6ኛ፣ 10ኛ ወረዳ ይባል ነበር። እኔ ኮልፌ 10ኛ ወረዳ ነው ኮልፌ ነው ያደኩት። ከዛ ተወዳደርን። ሄደን ወክማ ከሁሉም ከአዲስ አበባ አካባቢ የሚወስዱት እኮ በጣም ትንሽ ተማሪ ነው። 4 ኪሎ ወክማ ሄድን ተፈተንን። ፈተናው ያለማጋን ወክማን ታውቀዋለህ? ከወክማ እስከ ሐውልቱ ድረስ ነበር ሰልፍ። እያስገቡ የሆነ ነገር እየፈተኑ በቃ እንዲሁ አንዳንዶችም ለዘመዳቸው ይሰራሉ ይላሉ። ተፈተንኩኝ።
አለፍኩኝ። ምናልባት ስሜ አንደኛ ደረጃ ነው። አንደኛ ሞኝ እንደሆነ 4 ኪሎ ተማርኩ። 4 ኪሎ ኤሌመንተሪ እየተማርኩ መርካቶ ፌስታልና ሳሙና ሸጥ ነበር። ቀን እየሸጥክ ማታ ነው? በትርፍ ሰዓት ማታም ቢሆን ያው እስከ 9 እንደዚህ ይሄድና መርካቶ ሸጥና እንደገና ቤት መለሳለሁ። ቅዳሜና እሑድ እዛ ነው የእንትን የምለው። በትምህርቴ ግን ያው እግዚአብሔር ይመስገን እንግዲህ ጎበዝ ተማሪ ነኝ። አሜን። ከኤሌመንተሪ እስከ ከፍተኛ ድረስና በዚህ አይነት ሁኔታ ነው ያደግኩት። እስካሁን በጌታ አይደለም? በጌታ አይደለሁም። 8ኛ ክፍል እንግዲህ ጎበዝ ተማሪ ተብሎ የደረጃ ተማሪ በየትምህርት ቤቴ አንዳንዱ ታሪክ እየዘለልኩ ነው። ያው እየተመሰገንኩ እየተጨበጨበልኝ ነውና 8ኛ ክፍል ስደርስ ከኮልፌ 4 ኪሎ 11 ሰዓት 11 ተኩል ነው የምንመጣውና በእግር የምን አውቶቡስ የምን ታክሲ በእግር የምን ታክሲ የምን አውቶቡስ በእግር እና እንግዲህ ብርዳት በሉ ብለዋል ሐኪሞች። ሳምባ በሽተኛ ሆንኩኝ። 8ኛ ክፍል ሚኒስትሪ ተፈታኝ ነኝ። ከወክማ በጥሩ ማዕረግ ወደ ሚኒሊክ ትምህርት ቤት መጥቻለሁ። በጣም ጎበዝ ተማሪ ነኝ። እጠበቃለሁ በትምህርት ቤት ውስጥ ከፍተኛ ውጤት ያመጣሉ ተብሎ። ነገር ግን ጥቅምት 6 ቀን ቅዱስ ጴጥሮስ ሆስፒታል እንጦጦ ያለው እዛ ገባው። 90 ቀን ታከምኩ። ያው ዝርዝሩን እሱ ላይ አንብበው። በ90 ቀን አልቅሼ ሚኒስትሪ ተፈታኝ ነኝ ብዬ ወጥቼ እንደገና ትምህርት ቤት ተመለስኩኝ። በብዙ ውጣ ውረድ ዳይሬክተራችን መኮንን ሸገኔ ይባላሉ። እሱ ላይ ጽፌ ያለው። ከዛ አልቻልኩም። አሁን ወደ ኮልፌ አጠቃላይ ትምህርት ቤት ሄድኩ። ያን ጊዜም 11 እስከ 11ኛ ክፍል ድረስ መርካቶ ነበሩ ላይ ለማንም ጥገኛ አላምሉ። እህቴ በቂ ኑሮ ያላት ማንንም ማኖር የምችል አንድ ጌታቸው አይደለም 20 ጌታቸው ማኖር የምችል ነች። ለቤተሰቦቼ ሸክም መሆን አልፈልግም። ለማንም ሸክም መሆን አልፈልግም። በትምህርቴም ልብ በል መርካቶ ይዋል ብዙ ነገር አለ። ብዙ የሚያጓጓ የሚያሳስት ነገር አለ። ለማንም ብዬ ልክ ሆስፒታል ልገባ ስል አንድ እህቴ ባል የጋሞ ተወላጅ ነው መጣ። በአጋጣሚ እኔ ኮተቴን ሰብስቤ ወደ ሆስፒታል ልሄድ መጣና እህቴም ታለቅሳለች። ቤተሰቡም ተረባብሸዋል። ምንድነው አላቸው። አይ ጌቱ ታሞ እንደዚህ ሆስፒታል ሊሄድ ነው ሲሉት አዎ አለ እና አለኝ። አሁን ብትሞት ዛሬ ብትሞት የት ነው የምትሄደው አለኝ። ቤተሰብ በሙሉ ተንጫጫ። እንዴት እንዲህ ትላለህ? እኔ ደነገጥኩ። ምንድነው? ወዴት ነው የምትሄደው? ሲኦልና ገነትም ይባላል። ወዴት ነው የምትሄደው አለ። ደነገጥኩ። እውነት ወዴት ነው የምሄደው አልኩ። በል ጌታ ኢየሱስ ክርስቶስ እንዳዳኝ ትቀበላለህ? አዎ። ተንበርከካለኝ። ምን እንደሆነ አላውቅም። እያለቀሰ ተንበርክ። እኔ እንደዛ አይነት ልምድ ለነገር እኮ ኮልፌ ቢንጋማ አካባቢ የሚኮን ነው ቤታችን። ኮልፌ ቃሊዮት እኮ እንሄድ ነበር ልጆች ሆነን ከለር ለመስረቅ እነ ወይዘሮ ሮማን ወንጌላዊ ትዝ ይለዋል። እሳቸው ይሰብካሉ ትራክት። ያን ጊዜ የሰጡኝ ትራክት አሁን መጽሐፍ ቅዱስ ውስጥ አለ። የሚገርም ነገር ስለመንፈሳዊ ነገር ምንም ጉዳይ አለ። እንሄዳለን ኮልፌ ፊልም እናያለን። ቃሊዮት ከለር እንሰርቃለን ከፈረንጆቹ። ገና ላይ እንደዚህ በዓል አለ እዛ እንሄዳለን። ማለት እኮ እንግዳ አይደለም። ግን እንዲህ አይነት ጸሎት አላቅም። ኤኒዌይ 90 ቀን በቆየሁበት ጊዜ ሳይሰለች መጣ። ያስገባኝ ቃል ምንድነው? ከሆስፒታል ስትወጣ ቤተክርስቲያን የሚሄድበት ትሄዳለህ አለኝ። አዎ አልኩት። ልክ እንደወጣው ጠብቆ በልሙሉ ወንጌል እንሄዳለን በሳምንቱ። ይህ ሕያው ምስክር ነው። አዎ ልክ እንደወጣሁ ያ ጌታን የመሰከረልኝ ሰው ሙሉ ወንጌል ቤተክርስቲያን ወሰደኝ። ናዝሬት ትምህርት ቤት ጋር ነበር የመጀመሪያ ሙሉ ወንጌል ጸሎት ቤት። እዛ ሄድኩ። የሄድኩ ቀን ጌታን የምትቀበሉ ሲባል ዘልዬ ወጣሁ። እንግዲህ ስምንት ያክል ዘልዬ ወጣሁና ተንበርከካለኝ። እዛው መድረኩ ላይ ተንበረከከ፣ ጸለየልኝ። እንመክራቸዋለን ሂዱ አሁን አሉ። ምን ያህል ሰዎች እንደሆኑ አላውቅም። ብራታማ ነው
ነው ሙሉ ወንጌል ቤተክርስቲያን ሙሉ ወንጌል አለ እዛ ጋር ናዝሬት ስኩል የመጀመሪያው እዛ ነበር ናዝሬት ስኩል እዛ ነበር ከዛ እዛ ጌታን ተቀበልኩ የመንፈሳዊ ረሃብ ነበረብኝ ቀደም ሲል ያልገለጽኩት ነገር እዛ ክፍለ ሀገር አያቴ በጣም የተከበሩ ናቸው በሀገሬው በሀብትም በምንም ብዙ ደህና ናቸው በጣም የሚያሳዝንህ ነገር አያቴ ግቢ ውስጥ የሰይጣን ማምለኪያ ጎጆዎች አሉ ካልተሳሳቱ ከ8 እስከ 10 በየጊዜው የአያቴ ቤት ይታረዳል ይሰዋል ይመለካል እዛው ውስጥ ነው ማን እዛ የሚተነኩለው ማን ኖ በቃ አያቴ ጥንቆላ ነገር አይደለም ይመለካል በቃ አምልኮ የታወቀ ነው ሰዎች አይመጡም ያው እንደ ይፈራል እንደ አያቴ እንግዲህ አንዴዛ ነው በቤቱ ሁሉ ጊዜ ድግስ ነው ይታረዳል ይሰዋል በየበዓሉ ያ ነገር ከልጅነቴ ጀምሮ ያውከኝ ነበር በቃ መንፈሴ ይጨነቅ ነበር እዛ ያለው ያንን ያየው ቁጣኛ ሆንኩ በነገራችን ላይ በሁለት ጉዳይ አንደኛ ከዛ ህይወቴ ሄጅ ወጥቼ ከናት እቅፍ እዛ ገጠር በመሄዴ ማህበረሰቡን ዘመዶችን የመበቀል ስሜት ሁለተኛ እዛ ማያቸው አምልኮዊ ልምምዶች የሚያስጨንቁ ነበር ስለዚህ መንፈሳዊ ረሃብ በውስጤ ነበር ለዚህ ነው በእንባ ጌታን ተቀበልኩት ከዛ ሙሉ ወንጌል እናመልክ ነበር አጋጣሚ ጥቂት እንዳመለክ ኮልፌ ለካ አብሮ አደግ ጓደኞቼ ኮልፌ ሙሉ ወንጌል የሚባል ቤተክርስቲያን መስርተው ነበር ኮልፌ ጸሎት ቤት የሙሉ ወንጌል ጸሎት ቤትና አንድ ቀን አንዱ ጓደኛችን አብረን ያደግነው አሁንም ቤቴ ላገኘኝና ለምን ኳየር አትገባም አለኝ የት ናችሁ ስል ሙሉ ወንጌል አናቅ ምን ሄደም ማምለክ አይደል በልጅነታችን እሺ እንሄዳለን እናንተ ጋልኩ ሲሄድ የተወሰኑ ወጣቶች የኔው አብሮ አደጎች ተሰባሰቡበት ነው ትንሽ ክፍል ናች እዛ ይዘምራል ይጸለያል የሚገርም ነው ወዲያው ኳየር ግባሉኝ የዛውለት ኳየር ገባ መዘመር ጀመር በአጋጣሚ እዛ ያመለክን ይያለ ስደቱ የዚህ የመንግስት ለውጥ ንጉስ ወርደው የመንግስት ለውጥ እንቅስቃሴ በሚጀመርበት ጊዜ ደመናው እየከበደ መጣ ስለዚህ ሙሉ ወንጌል እዛ ድረስ ይሄድ ነው የጊታራት የምንወስደው እዛ ይሄድ ነው ለአንዳንድ አለ አይደል አጠቃላይ ሰው ምናምን ሲኖር እኛ ተማሪዎች ነን ያውም ደግሞ የተማሪ ቢባል እንግዲህ የ7 የ8 ሁለት ሰዎች አሉ 1 9 1 10 ሌሎቻችን በሙሉ ከዛ በታች ነው ከዛ በኋላ የመጽሐፉን ታሪክ ላለ መሻማት ጋሽ መርድን ጠራነውና ጋሽ መርድ እኛ አልቻልንም መመላለስ እንደው ምን ይሻላል በአካባቢያችን ልንገባ ብንሰበሰብስ በአካባቢያችን ባሉ አጥቢያዎች አለን ኮልፌ ቃለ ሕይወት ቤተክርስቲያን በ1968 69 መጀመሪያ ላይ ኮልፌ ቃለ ሕይወት ቤተክርስቲያን ገባን ዝርዝር ታሪኩ አለ ሌሎችም ላይ አለ ኦፍ ኮርስ እና እንግዲህ ቃለ ሕይወት እንትናል ዛው ማምለክ ጀመርን እንግዲህ ሌላ ምን ይባላል ያው በዘመናችን ፕሮግራም መሪነ ዘማሪነ ወጣት መሪነ አሁን መከራው ያየለ ሲመጣ 1969 እንዳልኩ አቃተን ከሆስፒታል 8 ያክፍል ተፈተንኩ የተወሰኑ ወራት ዳግማዊ ሚሊክ ቀጠልኩ አልቻልኩም አሁን ድካም እየመጣ ህመሙም ያስቸገረኝ ገና አላገገምኩምና ከዛ ለውጬ ኮልፌ አጠቃላይ ስመጣ ሚኒሊክ ዲሬክተራችን መኮንን ሸገኔ በጣም የታወቁ ዲሬክተር ናቸው ይሄ ረብሻ የሚባል ነገር ምን ቀጥለት ነው የሚያደርጉት አስተማሪውንም ተማሪውን ኮልፌ ስመጣ ግን የሚያሳዝን ነገር ወጣቱ በሙሉ ተማሪው ለካ በተለያዩ የፖለቲካ እንትን ውስጥ ተቧድነው ነው ያሉት ስለ ግድያ እንዴት እንደሚጋደሉ እዛ ክፍል ውስጥ እኮ ነው ዲስከስ የምናደርገው ለውጥ ተለውጧል ህይወት ወርዷል
ንጉሱ ወርዷል ያኔ ንጉሱ ወርደዋል ደርግ የመጀመሪያ ዓመታት 69 በተለይ 70 ልነግርህ አልችልም ግማሹ በዚህ ፖለቲካ ግማሹ በዛ ፖለቲካ እኔ ደግሞ በአጋጣሚው ጌታን ከተቀበልኩ ጀምሮ ፉሊ ወደ አገልግሎት ነው የገባሁት የትምህርት ቤታችንን ፌሎሺፕ አቋቋምን እኛ በፊት አንድ ወንድም ጀምሮን አልሆነም ነበር 9 ሆነን አቋቋምን የአዲስ አበባ ክርስቲያን ተማሪዎች ህብረት ውስጥ ሰብሳቢ ሆንኩ የኢትዮጵያ ክርስቲያን ተማሪዎች ህብረት ውስጥ በዛ ኮዝተን ያኩና ስለያኩ እንትን እየሰፋ ሄደ እና በትምህርቱ እግዚአብሔር ይመስገን ምንም አይደለም ያው ደረጃው እንደተጠበቀ ነው ፉሊ በአገልግሎት ውስጥ ገባው ፕሪንሲፕላችን ትምህርት አቆሙ ባሉ ቁጥር ሁሉ ማቆም የለብንም እኛ ድላችን መማር ነው የሚል አቋም ነው የምንነጋገረውና እንግዲህ ወደ ታሪኩ ልምጣለ በአንድ አጋጣሚ ክፍል ውስጥ ስንገባ ከነገ ጀምሮ ትምህርት ተዘግቷል የሚል ተጽፏል ኋላ ለአስተማሪ ሲገባ አጥፍተን ነው በዳስተር የምንጠብቀው ተራ እኔ ወጥቼ ማን ነው ደግሞ ይሄን የጻፈው ብዬ እየተበሳጨው አጠፋው ያንን እንደተባለውም በማግስቱ ተማሪው በሙሉ ቀረ አስተማሪዎች መጡ እኔና እዚህ ስሙን የጠቀስኩት ጓደኛ ሁለታችን ብቻ ኮልፌ አጠቃላይ ተገኘን ከዛ አስተማሪዎቻችን ጠርተው አይ ቤት እያጠናችሁ ቆዩ አሁን በእንትን ሄዱ ቀስ ያላችሁ ራሳችሁን እየጠበቃችሁ አሉ የተባለው ጊዜ አልቆ እንደገና ትምህርት ቤት ተከፍቶ ትምህርት እንደጀመርን አንድ የትምህርት ቤት ጓደኛችን አንድ መስመር ነን እንግዲህ የኛ ቤት በዛን ጊዜ ዊንጌት ነው እህቴ ጋር ነው ያለው ጌታቸው ካንተ ጋር ነው ካንተና ከጎሳዬ ጋር ነው የምሄደው አለን እሺ እንሄዳለን አለወትሮ እኛ ከወንድሜ ጎሳዬ ጋር ነው በአገልግሎትም በምንም በጌታም አብረን ያደግነው ወንድሜ እሺ ናለን አብረን ሄደን ልክ ጎሳዬ ሲለየን አይቶ እሺ ጎሳዬ አሁን ወደ ጌታ ሄደው ነው አላ የኔ ጓደኛ ነው ጌታቸው እኔ ካንተ ጋር መምጣት የፈለኩት አንድ መልእክት ስላለ ነው አለ ምንድነው ስለው አንድ ወረቀት ቁራጭ ሰጠኝ ትምህርት ቤት ይዘጋ ሲባል ታሳድማለ ትምህርት ቤት ኢህአፓ ስራውን እንዳይሰራ ታውካለ ሁለተኛ በሃይማኖት ሰልባለ ስለዚህ እንድትመታ ተወስኗል ነገር ግን ልትማር ስለምትችል ምናልባት ጊዜን ሰጥህና የምትታረም ከሆነ ራስህን እንድታይ ጊዜን ሰጥሃለን ኢህአፓ ነው ጽፎ ወረቀት ሰጠኛ ልጅ በቃ ከዛን ጊዜ በኋላ መርካቶ ማያች ሁለት ጊዜ አንደኛው መርካቶ የሸቀጤን በሚሸጥበት ጊዜ ልክ ምዕራብ ሆቴል ስራ አንድ ፋርማሲ ነበር እኔም እዛ አካባቢ ምናልባት 10-20 ሜትር ላይ ነው አንድ የሚያምር ቀይ ልጅ ከኋላ መጣው ሲገሉት ድፍት ሲል አይቻለሁ ባይ ያፓዎች ማለት ያፓማምት እነሱ ናቸው ጀምሩት አዎ አላቅ ሌላ ሁለተኛ ልክ ምዕራብ ሆቴል ፊት ለፊት ነው እዛ አካባቢ ነው ሸቀጤን ይጀምዞሮ ምዕራብ ሆቴል ፊት ለፊት የገቢዎች መስሪያ ቤት ነበር ምን እንደሆነ አላቅም አንድ ልጅ እየበረረ አንድ ወታደር ያባርሯል እየበረረ ሄዶ ልክ ምዕራብ ሆቴል ጋር ያለው ንግድ ባንክ ታቀዋል ልክ እዛ ጋር ሲደርስ ከኋላ ተኩሶ ሲገለው እዛው ነበር በቃ እኔም ይሄ ወረቀት ሲደርሰኝ አሟሟቴ እንደዚህ ነው ብዬ በቃ ዛሬ ነገ ይገሉኛል ብዬ በቃ ፍርሃት ላይ ነበርኩኝ እግዚአብሔር መቼም አላማ አለው በነገራችን ላይ እኔ ክርስቲያን ነኝ ቤት ውስጥ የህቴ ባል ደግሞ ኮሚኒስት ነው ሁለታችን እንግዲህ ተመልከት እሱም ይፈልጋል በዛኛው ወገን እኔም እፈልጋለሁ እኔና እሱ አንግባባም እሱ እኔ እንድክድ ይፈልጋል ያው የዚህኛው የመንግስት ወገን ነው እሱ እነዛም ይፈልጉታል ይገሉት እኔ መሃል ቤት ዋናው ጉዳይ እህቴ በመሃል እንግዲህ እንዴት እንደምትሰቃይ ልታይ ትችላለህ በመጨረሻ እግዚአብሔር አዳነን ግን ያ የተባለው ክፉ ቀን መጣ
አንድ ቀን እዚህ ውስጥ እንደተጠቀስኩት አንድ ጓደኛችን አባቱ አርፈው አጽናና ነው እና ከሱ ጋር ምሽት ራት በልተን ስንወጣ አራት ሆነን ስንወጣ ቆይ ልሸኛችሁ አለ ያ ለቅሶ የደረስንበት ጓደኛችን አይ ተመለስ ጊዜው ጥሩ አይደለም 7 ዓመተ ምህረት ነው ማለት ጊዜው ጥሩ አይደለም ተመለስ አልነው አይ ልሸኛችሁ ብሎ ወጣና ተመለስን ነው አይመለስም ብትመለስ ይሻላል ቆይ አይ ለጌታቸው መልእክት አለኝ አለ ምንድነው አለ እዚህ የጠቀስኩት ኃይለሉላል አሁን የኔክሰስ ሆቴል ስራ አስኪያጅ ነው ኦኬ አብሮ አደገ ምንድነው አለ ቆጣ ብሎ አይ ለጌታቸው መልእክት ማን ነው መልእክት ያመጣው አለ እኔ ዝም ብያለሁ ይፍራት ውስጥ ነኝ እንደምታው እንደሞት ነው አዎ ጌታቸው ብዙ ጊዜ ተመክሮ ተዘክሮ አልሰማ ስላለ ያፓ እንዲገደል ወስኗል እንዲመታ ወስኗል እና አንተ ጓደኛ ስለሆንክ እዚያም እናንተም ጋር ስለሚያመሽ ምከረው ተብሎ ነው ማን ነው የሚመታው አለ ጓደኛዬ ጌታቸው ነው ምን ስላደረገ አንደኛ ወጣቱን በሃይማኖት ይሰልባል ሁለተኛ የህቱም ባል የኛ ተቃራኒ ነው ሶስተኛ ያቺ ያጠፋዋት ኦኬ እሱ አንድ ወንጀል ተቆጥራ የትምህርት ማቆም አድማስና ስንት ስንል እሱ ኢህአፓ ነበር የጻፈው ያንን ማለት ታዲያ ሲያፖች እኮ ናቸው ትምህርት የለም ብሎ የጻፈው ብሎ አለ እናሳለው ኃይለሉል ስለዚህ የታሪክ በደም ተዘርዝሯል እናሳለው በቃ ጌታቸውም ቢሆን ሰው ሚልን ብትሰማ ምናምን ጥሩ ነው አለ ስማ አለው ስሙን እየጠራ ጌታቸው አይደለም ግድያ ጠጠር ቢወረወርበት መጀመሪያ አባቴን ሽጉጥ አምጥቼ እሱ ደግሞ አባቱም ደና ዌልትዱ ናቸው አንተን ነው የምገለው አንድ ላይ እኮ ዘማሪዎች ነው ቀጥሎ ደግሞ ክርስቲያኖች ሁላችንም ክርስቲያኖች ነን እኮ ኢህአፓ ማውን ትገደላል የሚልህም ክርስቲያን ነው አይደለም እሱ ተቃዋሚ ነው የሚገርም ነገር በኋላ በጣም ጥሩ ክርስቲያን ሆኖ የትልቅ ቤተ እምነት መሪ ሁሉ ለመሆን ደርሷል አይ እግዚአብሔር ይመስገን እና አንተን ነው የምገለው መጀመሪያ አንተን ነው የምገለው አሁን እንደዚህ የሚለው ግን ክርስቲያን ነው ጓደኛ አብሮ አደጌ አቶ ኃይለሉል ነው እና እግዚአብሔር ተመልከቱ ከሁለት ሞት እንደታደገ በስንተኛው ቀን ቤታችን በነገራችን ላይ የወንጌል ትምህርት ቤት የመጨረሻው አጥርና የህቴ ቤት እንደዛ ነበር እግዚአብሔር ሲፈቅድ እንግዲህ አጥጥፎ ያለ ፈንጂ ተወርሮ እኛን ለማጋየት ያው እሱንም ይፈልጉታል ያባዎች ፈንጂ ተወርሮ ሳይፈነዳ ጠዋት ተገኘ የእግዚአብሔር ምህረት ነው የምንም ያልተጋነነ የጻፍኩት ነው እንግዲህ ከዚህ ሞት ተረፍን ኑሯችን ስቅቅ ነው አገልግሎታችን ጠንካራ ነው እንዳልኩ እኔ በክርስቲያን ተማሪዎች ህብረት ውስጥ እግዚአብሔር በሰጠን አቅም ሁሉ ከወንድሜ ስሜት አደሰ ያው የሚመሰክረውን ታውቃለህ ብዙ ጊዜ በአግሬሲቭሊ ነበር የምናገለግለው አግሬሲቭሊ በቃ ምንም ቃል አይገልጸውም ኑሯችን ህይወታችንም እንግዲህ እንደምታውቀው ኑሮዬን ለማሸነፍ እንትላለሁ በእቴ ላይ ጥገኛ ላለሙ እነግዳለሁ እማራለሁ ከደረጃ እንትን አልልም ይሄም ሁሉ ሆኖ ግን ይሄም ፈተና ኖሮ በዚህ ሰዓት በእውነት የምለው ነገር እሞታለሁ ነው እንጂ አንድም ቀን ኖሬ በህይወት ኖራለሁ የሚል ነገር ስለዚህ መሞቴ ካልቀረብዬ ሙሉ ህይወቴ አገልግሎት ሆነ ጓደኞቼ ይሄን ነገር ሲሰሙ ሊያቁ ሙሉ ህይወቴን በቃ ልሞት ስለምችል ሳሙኤል ሊገድሉኝ ስለሚችሉ በአገልግሎት ውስጥ ቤተክርስቲያን ውስጥ ኳየር ነኝ መሪ ነኝ ሰንዴይ ስኩል አስተማሪ ነኝ በቃ ምንም ጊዜም ፋታም የለም ኦኬ እንግዲህ 1972 ዓመተ ምህረት የካቲት 23 ቀን በዓል ነው ያው እንደምታውቀው አይደል የካቲት 23 ቀን የአድዋ ድል በዓል ከዛ አንድ አመት በፊት በ1971 የመጨረሻ አመት ያው መጽሐፉ እንዳልዘለው ብዬ ነው የጽዮን የመካከለኛው ጽዮን የሚባሉ ዘማሪዎች ነበሩ እነማን መሰሉ ንጉሴ ቡልቻ ዶክተር ጥላውን ደስታ አሁን ቅዱስ ጳውሎስ
ሆስፒታል የአጥንት ስፔሻሊስት ነው። ዘነበ ተስፋዬ የሙሉ ወንጌል ነው። እነዚህ የመሐከለኛው ጽዮን ነበር የሚባሉት። ይሄን ነገር ሰምተን እንደሆነ አላውቅም። ያን ጊዜ የላይኛው ጽዮን የሚባለው አለ እነ ወንድም ደበበ የሙዚቃ አስተማሪው፣ የመካከለኛው ጽዮን አለ፣ የታችኛው ጽዮን የሚባል ነበር። እነዚህ የመካከለኛው ጽዮን እነ ንጉሴ ቡልቻ ናቸውና ማጥኛ ቦታ ስላልነበራቸው ኮልፌ ቃለ ሕይወት ያው እኛም እንግዲህ እንደ መሪዎችም አይደለን ይፈቀድላቸው ለነሱ የሚያጠኑበት ተብሎ ቅዳሜ ከ8 ሰዓት እስከ 10 ሰዓት ገደማ ያጠኑ ነበር። እኛ ደግሞ ኳየሮቹ የቸርቿ ኳየሮች ከ10 ሰዓት በኋላ እናጠና ነበር። አንድ ቀን ምን ይሆናል እዛው አካባቢ ይሄ መከረኛ ያፓ በአንድ መኪና ሆነው አንድን ሰው ሊገሉ ኮልፌ አጠና ተራ አካባቢ አንድ ወርቅ ቤት ነበር። የወርቅ ቤቱን ባለቤት ሊገሉ መኪናቸውን ይዘው ይመጡና እዛ ጋር አቁመው ደበበ ይባላል አቶ ደበበ ወርቅ ትገዛናለህ ይላሉ። ጠረጠረ። አው ገዛችኋለሁ ብለው እንዲህ ሲከቱ ጠርጥሮ ኮሜዲኖ ውስጥ ገባ። ወዲያው ያን ሽጉጣውተው አከታትለው ሲተኩሱ የገደሉ መስሏቸው ዝም ብሎ በደመ ነፍስ ይሄዱና ያዟት መኪናው ሲገቡ አቶ ደበበ ዘሎ ይወጣና ከወርቅ ቤቱ ጎማዎቹን በሙሉ የሚሄዱትና እንትን ብሎ እነሱ አምልጠው የት ይገባሉ? ኮልፌ ቃለ ሕይወት ፊት ለፊት ያኔ ትልቅ ጫካ ነበር፣ እዛ ውስጥ ይገባሉ። በዛን ወቅት መካከለኛ ጽዮን ዘማሪዎች ኮልፌ ቃለ ሕይወት ቤተክርስቲያን ውስጥ ናቸው፣ እያጠኑ ነው። ቢንግሃም አካዳሚ አንድ የኛ ጓደኛ አክሊሉ ያ ያልኩ የኔ ማስጠንቀቂያ የሰጠኝ ወንድም አብሮ አደጋችን እሱ ሲመጣ ከሩቅ አይቶ ጂፕ ላይ ነበር መትረየስ ጭኖ ያርከፈክፋል። በቃ ምድር ነው የተንቀጠቀጠው። እዛ ነው የገባው ተብሎ በኋላ ያ የኛ አክሊሉ ሲመጣ ወደ ኳየር ያውና እንደውም ያውና እሱ እኮ ገና ከቤቱ መምጣቱ ነው ሲሉ አክሊሉ ዘሎ በጫካ ውስጥ በቢንግሃም አካዳሚ ኮልፌ ቃለ ሕይወት ሲገባ የቢንግሃም አካዳሚ አንዱ እዚህ ነው የገባው ሲባል ቤተክርስቲያን ተከበበች። እኛ እዛ ውስጥ ነን። መካከለኛ ጽዮኖች እዛ ያጠኑ ዙሪያው ተከበበ። በወታደር በሜጋፎን ይዘው እዚህ ቤተክርስቲያን ውስጥ ያላችሁ ጸረ አብዮተኞች በአስቸኳይ እጃችሁን ወደ ላይ ዘርግታችሁ እንድትወጡ ያለበለዚያ እርምጃ እንወስዳለን ተባለ። ስናይፐር ተኳሾች በየቦታው እንትን ብለዋል፣ አድፍጠዋል። እኛ ዛንን ጓሮ እየጠበቅናቸው እነሱ እያጠኑ ነው። በኋላ የኃይለሉ ያልኩ ወንድሜ ሄዶ ሁኔታው ይነግራቸዋል። በሙሉና ንጉሴ ቡልቻ እጃቸውን እንደዚህ አድርገው ሊወጡ ሲሉ በስናይፐር ሊቀልቧቸው ሲሉ ይሄ የምልህ ቀደመና ፊታቸው ቆመ። እግዚአብሔር ሲረዳን የቀበሌ ሊቀንበር ተዋቸው፣ እነሱ ሰላማዊ ናቸው ስተዋቸው አለ። እዛ ኤኒዌይስ አወቃችሁ ያው የአካባቢ ሰው አይደለም። ኤኒዌይ ያቺ ነገር አለፍን። እቺ እንደመነሻ ሆና 72 ዓመተ ምህረት ልክ ከያድዋን በዓል አክብረን ከሰዓት በኋላ ኮንፈረንስ ይሁን አምልኮ ፕሮግራም ላይ እያለን መጣ። ወራሪዎቹ መጡ። ሰራዊት ደርግ ማለት የደርግ አብዮት ጥበቃ ፖሊስ እኛ መድረክ ላይ እየዘመርን ነበር። በአጋጣሚ ቀይ ሽብር አልጀመረም ነበር አይደል? እንዴ ቀይ ሽብርማ ተጋግሏል እንጂ። ኦኬ እኔ እኮ ለኔ ማስጠንቀቅ ኢህአፓ ቀይ ሽብር ብሎ ጀመረው ኢህአፓ ነበር አይደል? እንግዲህ በታሪክ ውስጥ እንደና እንደዚህ የሚባላል። ያው እንዴት እንደተጀመረ ታውቀዋለህ ታሪኩን። ከደርግ ሰዎች ጀምሮ መግደል ጀመሩ። ከዛ ተፋፋመ። ደርግም ኮሎኔል መንግስቱ ትዝላላ አብዮት አደባባይ ያደረገው እዚህ ላይ ታገኘዋለህ። በነገራችን ላይ ሙሉን ታሪክ ማለት ምንድነው አንተ ያን በመጡ ጊዜ እናንተ ጋር ቀይ ሽብርም ጀምሮ ነበር እንዴ? ጀምሯል እንጂ 72 እኮ እንደውም ቀዝቅዟል። በዛን ወቅት በአጋጣሚ ደግሞ 69 70 71 አካባቢ ነው ከፍተኛ እንትን የነበረው። ከዛ መጡ በአስቸኳይ ውጡ አሉን። እኛን እንግዲህ ወጣን፣ ተሰልፈን ወጣን። ቤተክርስቲያን ታሸገ፣ ንብረታችንን ከዛ በኋላ ዘረፉት። የእግዚአብሔር ነገር ልነግር ነው። ከዛ አንድ 72 ያህል ተውን፣ ሌሎቹን
ከሌላ ቦታ የመጡ መታወቂያ ያሳዩ ሲለቀቁኛ ከፍተኛ 5 ኮልፌ አካባቢ ያለውና መታወቂያ የሌላቸውን ይዘው ንብረቱን ቆልፈው ከፍተኛ 5 ቀበሌ 01 ኤምባሊ አደገኛ አዲስ አበባ አደገኛ ያፓዎች የሚታሰሩበት እዛ ወሰዱን። የሚገርም ቤታችን በቤታችንና በእስር ቤቱ መካከል 15 ሜትር 20 ሜትር ቢሆን ነው። እዛ ወሰዱን። ልክ እዛ ወስደው እስር ቤት ሲጥሉ ምንም ለእግዚአብሔር ክብር ነው የምናገረው። በኮልፌ ምድር ታይቶ የማይታወቅ በረዶ ዘነበ። ታይቶ የማይታወቅ በታሪክ ውስጥ ብዙ ንብረት አጠፋ። አካባቢ በሙሉ የበረዶ ሻሽ ለበሰ። እዚህ ላይ በዝርዝር ተጽፏል። ኤሎሄና ሃሌሉያም ላይ ይሄንን ታገኘዋለህ ባለፈው የጻፍኩት መጽሐፍ ላይ። ከዛ መጡ ሹማምንቱ እነዚህ በሚጠሩን በወቅቱ ስም በጸያፍ ስድብ በጸሎታቸው ያመጡት ነው። ይሄን በረዶ ወይ በጸሎታቸው ይመልሱ ወይ ጠርገው በረዶውን ያሟሙ ብለው ከእስር ቤት አወጡን። ሁላችንም ጫማችን እንትናልን ወንዶች ሰበሰብን፣ ሴቶች ጥረጉ በጸሎት መመለስ ካልቻላችሁ ጥረጉ ብለው አሰቃይቶ እየገረፉን ነው ማለት እያሰቃዩ በበረዶ በቃ እዛ እግዚአብሔር ምህረት ባይሆን በቃ ምን እንግዲህ በጸሎት ጌታው ይመልሳን ያያዘዙትን በእግራችን አስፋልቱን ግቢውን በእግራችን እነሱ እዛ ቆመው ብርዷን ቀጥቅጧቸው እንትን ይላሉ። እኛ በበረዶ በእግራችን እየጠረግን አሰቃዩን። ስቃይ መግለጫ የለውም። በተለይ የዛ ሁሉ የእስር ዋናው ጉዳይ እኔ ነበርኩኝ። ያቺ ያጠፋት እሷ አይደለች። የሃይ ስኩል ፌሎሺፕ ሰብሳቢ ነኝ። የአዲስ አበባ ክርስቲያን ተማሪዎች ህብረት ሰብሳቢ ነኝ። የኢትዮጵያ ሙስ ተሳትፎ አለኝ። ቃለ ጉባኤ እኔ ጋር ነው የሚቀመጠው። ባይብል ስተዲስ እናደራጃቸው የዓመታዊ መርሃ ግብሮቹን ያው ሰብሳቢ እንዲስለውንኩም እኛ ቤት ነፃ ነው ብዬኮ ነው። እና እኛ ታስረን ልክ የዛለት ታስረን ይሄን የሚያቅኮ ኢሚዲየት ጎረቤታችን አጠቁሙባል። አዎ ዋናው የሲአይኤ ሰው እሱ ነው ተብዬ ለካ ስሜንተን ብሏል። እና በልዩ ሁኔታ ፖሊስ እንደዚህ ደህንነቶች ሆነው ሄደው ከቤቴ አንድም ወረቀትና ፎቶግራፍ አድራሻ ሳያስቀሩ ሰብስበው ወሰዱ። በዛ ባሰሩለት እና ምን ተብሎ ሪፖርት ተደረገ? ዋናው የሲአይኤ ቀንደኛ ተይዟል ተብሎ በልዩ ሁኔታ ይመርመር። ያ ኮልፌ ነግሯል። በልዩ ሁኔታ ይመርመር ተብሎ ምንድነው ምለው ሎካል ኮሚቴ የሃይ ስኩሌንና እንደዚህ ፋይሉን የቃለ ጉባኤ ሎካል ኮሚቴ ነው ምለው ለመጽሐፍ ቅዱስ 5-6 አድርገን እኮ ያደራጀነው። ያኛውን ደግሞ ናሽናል ኮሚቴ ነው ምለው። ምን ብለው ያነቡታል? ኮልኮል ኮሚቴ ብለው። ይሄ ኮልኮል የሲአይኤ ሚስጥር ነው። አዎ በቃ በኮድ ነው። ይሄን ኮድ ይሄ እኔ እኮ ክርስቲያን ነኝ እኔ ምንም ኢንተረስት ሲአይኤ የምትሉትንም አላቅም። የአሜሪካ የስለላ ድርጅት ነው። እኔ ምንም ነገር አላቅም። በልዩ ሁኔታ ይመርመር ተባለ። በቃ ያ ስቃይ በዛ። ቶርቸር ነበር። አይ ቶርቸር እኮ ይሻል ነበር። አይ ቶርቸርማ እንዴ ማለት እግዚአብሔር ያያል፣ እግዚአብሔር ይፈርዳል። ኤኒዌይ በረዶ መጥረጉን ገፋንበት። በማግስቱ ወደ ከፍተኛው ሄድን። ለልዩ መቀጣጫ ኮልፌ ፈጥኖ ደራሽ ፖሊስ ውስጥ ሄድ። እዛ ስንሄድ እንደው አሰፍስፎ ለግፍ ምን መጀመሪያ በስፖርት አሰቃዩ። ከዛ ስንሄድ ይሄ የጽድ ጨፈቃ ማይሰበር ይሄ እሱን አዘጋጅተው እየቀጠቀጡን አስገብ በቃ በሰብአዊ ፍጡር ላይ ነገር አይፈጽም። ከዛ እየቀጠቀጡ አስገብተው ወዴት ይወስዱናል? አንድ ኩሬ አለ። ኩሬ ጭቃ ነው የሞላው፣ ጥልቅ ኩሬ ነው። ከዛ እየተወረወራችሁ ዋኙ ተባለ። የሰው ልጅ አሁን እንዲደረጋ ያውን በሃይማኖት ጉዳይ ከኛ ነው እንግዲህ የለም። ከዛ እየተወረወርን እዛው ስንገባ ማናችንም መለየት አልቻለም። ግን አጋጣሚ ሁላችሁ ወንዶች ናችሁ። ሴቶቹን ድንጋይ ያሸክሟቸዋል። እኛ ወንዶች አባቶች ሁሉ ቋሉ። ከዛ ደግሞ ይሄኛው ያለምጣል ተብሎ ያው
እንደምታውቀው ደግሞ እኔ በልዩ ሁኔታ ነው የምቀጣምጡት ያንን የሲአይ ምናምን እየተባለ አሮጌ አሁን እግሬን ባሳይ አሮጌ ፍርስራሽ የቤት ፍርስራሽ ላይ በእግሬ እንዲሄድ እንከባለል ተደርኩ እየተገረፍኩ የህቶ ባልዛ ለህዝብ ልዑልና እንትን ይላል እሱ ሲአይ ምን እንደሆነ አላቅ ብንነግራቸው አይሰም አሰቃዩን ጭቃ ውስጥ ረገጡን እንደ ጭቃ ጭድ እንትን እንደሚል ያንን ካሰቃዩን በኋላ መጨረሻ ሁኔታው ማላማራቸው መሰለኝ ሄደን ወንዙ ልብሳችንን አጥበን ለማንም ትንፍሽ እንዳንል ብለው እስር ቤት እንደገና መለሱ እዛ ያው እንግዲህ ታርጌቱ ደግሞ እነዚህ የሚያሰቃዩን በሙሉ የቤተሰቦች ወዳጆች ናቸው በደንብ የሚያቁኝ ጌታቸው ማን እንደሆነ የሚያቁኝ ምንም የጌታቸው ምንም ውስጥ ኢንቮልቭ እንደማላረግ ከቀበሌ ምንም በምሳሌነት የምጠቀሰው ሰው በማላቀው ነገር እዛ የመጡ አንተ ልጅ አንተ ነው ፈርማችሁ ውጡ በቃ ተሳስተናል ሁለተኛ እንመለ ምኑን ነው የምንሳሳተው ወንጌል ነው የምንከተለው ጌታን ነው የምናመልከው እያሉ ያሰቃዩ በመጨረሻ ላይ ልዩ ካድሬ ተመደበልን ብሬኖሽ የሚያረግ ሲሳይ ይባላል ከከፍተኛ 14 በጣም ጎበዝ ልጅ ከኛ ጋር መዋል ጀመረ ማርክሲስት ሌኒዝምን ያስተምረናል ሲያየን ብሪሊየንት ሆነን በቃ ይቀርበናል ስለ እምነታችን ይጠይቃል በጓሮ ስለኛ ታሪካችንን ያጠናሉ መጨረሻ ቀን ሪፖርት አደረገ ምን ብዬ ነው እነዚህ ልጆች ምናሰቃያቸው መፈታት አለባቸው ግን የሚፈቱት የነሱን ብሪሊየንስ ያምሯቸው ብቃት ለማወቅ ከፈለጋቸው የኛ ካድሬዎች የሚያስተምሩትን ያስተምሩና እዩዋቸዋል ይህ ሕያው ምስክር ነው ይሄ ባለፈው በቀረምበት ጊዜ የመጽሐፍ አልተመረቀም ነበር አሁን ከምረቃ በኋላ መልሰን ተገናኝተናል እንኳን ደስ አለ እንኳን ደህና መጣ እንኳን አብሮ ደስ አለን ወንድሜ ተስፋዬ አሜን አሜን እንግዲህ ያው የምረቃ ሰዓቱ ላይ አብረን ነበርን በጣም የደመቀ በጣም ደግሞ የእግዚአብሔር ክብር የነበረበት ብዙ ሰዎች የእግዚአብሔርን ክብር ያዩበት ይመስለኛል ብዙ ያላመኑ ሰዎችም ሌላ ሃይማኖት ሰዎችም ነበሩና ግን እግዚአብሔር ክብሩን የገለጠበት ነው በያስባለው እንዴት አየው የምረቃ አዎ እግዚአብሔር ይመስገን እግዚአብሔር ይረዳን ይመስለኛል እንግዲህ ለል የምችለው ይሄንን ነው የእግዚአብሔር ምህረት የተገለጸበት ነው አንደኛ ሊገኙ ማይችሉ ሰዎች በቅርቡ ወዳጆቼ ተገኝተዋል እንደውም አንድ በጣም የተከበረ ሰው በአገሪቱ ከፍተኛ ኃላፊነት ላይ ያለ ሰው ባጠራኝ የምቀር ይመስልሃል እመጣለሁ አይታል አንድ አይነት ሰዎች ተሰባስበው ነበር እግዚአብሔር ይመስገን አሜን ክብር ለእግዚአብሔር ይሁን እንግዲህ ባለፈው ታሪካችንን ስናቆም ከዛ ፊት ግን አንድ ነገር መናገር ፈልጋለሁ ባለፈው መጽሐፉ ሳይመረቅ አንተ እጅ ላይ ነበር አሁን እጄ ገዝቼ እጄ ላይ ያለና ይሄ እዚህ ጋር መታሰቢያነቱ ለመጀመሪያ ልጅ አድርጋልና ይሄ ደግሞ በጣም እንደው አሳዛኝ ገጠመኝ ነው ግን እንደው ምናልባት ወደ ታሪኩ ከመግባታችን በፊት ስለ ልጃችን የምትናገረው ነገር ካለናል ማለት ለተመልካቾቻችን ምናልባት እዚህ ላይ ለመናገር የኢትዮጵያ አየር መንገድ ደብረ ዘይት ላይ በወደቀ ጊዜ በውስጥ ከነበሩ ተሳፋሪዎች መካከል አንድ ልጁ የወንድማችን የጌታቸው አንድ ልጁ አብሮ እዛ ውስጥ ነበርና በጣም አሳዛኝ ክስተት ነው ይሄንን መጽሐፍ መታሰቢያነቱን ለወንድማችን ሲድራቅ ጌታቸው ለልጃችን ሲድራቅ ጌታቸው መታሰቢያ አድርጓልና ስለሱ ምንድነው አው እንግዲህ ትንሽ ስሜታዊ ያደርጋል ያሳደግነው ልጃችን ነው አንድ ልጃችን ነው ያው ከዛነቱ ጀምሮ ፍቅር እየሰጠን ነው ያሳደግነው በአጋጣሚ ያ አደጋ ተፈጠረ ለትምህርት ሊሄድ ነበር የሚገርመው ነገር የሚበረው ቅዳሜ ነበር እኔ ሂልተን ሆቴል አንድ ስብሰባ ነበረኝና ጸልዬ ሸኘሁት እዛ ሊሄድ ሲል ደርሷል እኮ አንድ ሰዓት ሲቀረው ደርሷል ካክስቱ ጋር አርፍዳል ማን ብለው መልሶ ደወለልኝ አርፍዳል ብለው መለሱኝ አለኝ በራው በዚህ ሰዓት አይደለም እኔ ምን አውቃለሁ እንትን ነው አይናፋር ነው በጣም አይናፋር ነው እንዲህም ደፋር አይደለምና
አሁን እንትን ተመለሰ። አዎ በቃ ተመልሰን እየመጣን ነው አለ። በኋላ ተናድጄ እዛው ሂልተን ቲኬት ኦፊስ ሄድኩና ምን ማድረጋችሁ ነው ልጄ ከእንደዚህ ሰዓት በፊት ተገኝቷልና አሁን እየተመለሰ ነው ሲል በቃ ይቀጣና ንቅጣህና ነገ ይብረራሉ። ለምን ነው የምትቀጡኝ ስል 9000 ብር እንትን በል ነገ በነገው በረራ እንሄድ እናደርጋለን አሉ። በጣም አዘንኩኝም ተጣላኋቸው። ከ9000 ብር ወደ 7000 ብር ቀጡኝና በማግስቱ ያው እሑድ ሲበር እዛው ነበርኩ ደግሞ ስብሰባ ላይ የዛን አንድ ቦርድ ስብሰባ ላይ ነበርኩ። ከጎኔ የተቀመጠው የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት ነው ጓደኛችን። ዝም ብሎ ያያል ሶሻል ይላል ራሱን ይነቀንቃል። በኋላ የቦርድ ስብሰባ ጨርሰን ስንወጣ ልክ ምሳልን በላ ሂልተን ቁጭ እንዳል የኢትዮጵያ አየር መንገድ እኮ ተከሰከሰ ደብረ ዘይት አካባቢ ሲል ኮንሸስ ሆንኩ። በኋላ ልጅም አለበት እያልኩ እየጮኩ ራሴንም እንደውስክ ለማረጋጋት ያስቸግር ነበር። ሲሄድ ያ ኢንሲደንት ተፈጠረ። የሚገርም ተስፋ እኔ ሁሌ በእግዚአብሔር ተስፋ አደርጋለሁ። አሁን የልጃችን ህልፈት በተለይ ለእናት ምን ያህል አንጀት እንደሆነ ይገባል። ከዛ በኋላ የደረሰብን መከራ ለሚያልፍ ማቴሪያል ነገር የደረሰብን ፈተና ግፍ ማናቅ ወላጅ ነን ብለው ኤኒዌይስ አለፈ። እግዚአብሔር አጽናናን። አሜን። እዚህ ላይ እንደምታየው እንግዲህ ከእግዚአብሔር የምንጠብቀው አንድ ፍርድና ውሳኔ አለ። በጣም የምንወደው ልጃችን ነው ሲድራክ ጌታቸው በለጠ። ይሄን ይመስላል። እንግዲህ እግዚአብሔር ያጽናችሁ። እንግዲህ በጣም ከባድ ነው፣ በጣም ከባድ ነው። እንኳን ልጅ አይደለም ጎረቤትም የምታቆም ሰው እንደዚህ በጣም ጸጸት ነው። ብቻም እግዚአብሔር ፈቃድ ሆኗል። ምን ማድረግ አይቻልም። ለማንኛውም ይሄንን ሰላነሳ ማለፍ የለብኝ ብዬ ነው። ወደ ታሪካችን እንመለስና ባለፈው እንግዲህ እስር ቤት ገብታችሁ ከእስር ቤት ውስጥ የነበራችሁን ስቃይ የነገርከን ነበረ። ከዛ በኋላ ደግሞ ምናልባት ይሄ ፕሮግራም ከተላለፈ በኋላ ሰዎች ደውለውልሃል፣ እኔ ጋርም ደውለዋል ያንተ ፕሮግራም ያዩ ሰዎችና ምን ፊድባክ አገኘ? እሱን ጀምርና ወደ ታሪኩ እንመጣለን። በእውነት ጌታቸው በዚህ ውስጥ አልፏል ወይ ነው የሚሉት። ይሄ መጽሐፍ እግዚአብሔር እንዴት በመከራ ውስጥ እንደሚያሳልፍ እግዚአብሔር እንዴት ታማኝ እንደሆነ ለምንም ደግሞ በእንዲህ አይነት የህይወት ጉዞ ውስጥ እንዳሳለፈኝ አላቅም ከልጅነት እስከ እውቀት ድረስ። ይሄንን ሲሰሙ በእርግጥ እንዲህ አይነት ነገር ኢትዮጵያ ውስጥ ተፈጽሟል። አሁን ቀላሉ ነገር ልጄ ያለውን ብናገር ይሻላል። ልጅ ሆኖ እነግረዋለሁ ስለ ጌታ ሳስተምረው ምን ስለው አንዳንዴ አቅፌው አንዳንዴ ሻይ ልንጠጣ እንወጣለንና ስለ ጌታ ሳስተምረው እኔ ያለፍኩበትን ነገር ሳስተው ይሄን ታሪክ ስነግረው ተናደደ። አንድ ቀን ጋሽዬ ነው የሚለው፣ ጋሽዬ ለምንድን ነው ለፖሊሶች አትነግራቸው እንደዚህ የሚያስሯቸው የሚያሰቃዩቸው? እንዴት እንዲደረጋል? ሰብአዊ መብት የለህም እንዴ? አቅም ያለ የት ያውቃልና ብዙዎቹ እንደዛ ነው። ግን በእውነት ለመናገር በእግዚአብሔር ምሕረትና በእግዚአብሔር ቸርነት ያንን የመከራ ዓመት አለፍን። እስሩ እኮ አንድ ነገር ነው፣ እስሩ ብቻ ቢሆን ጥሩ። ከዛ በኋላ የተወሰነብን ውሳኔ ነው። ሞትም አልሆን አላቸው። ደርግ ጽሕፈት ቤት ስማችንን አስተላለፉ፣ አንቀበልም አሉ። ማዕከላዊ አስተላለፉ። እኛ ቦታ የለን፣ ያኔ እስረኛ በጣም ይበዛ ነበር፣ የፖለቲካ እስረኞች። እኛ ለፖለቲካ እስረኞችም ቦታ የለንም አሉ። የሚያሳዝን ከተፈታን በኋላ ያቆምነው እዚህ ላይ ይመስለኛል። እንዴት እንደፈቱን መሰለኝ። እንደፈታችሁ አልነገርከንም። ለመፈታት አንድ ተአምር ሆነ፣ አንድ ነገር ተፈከተ የሚል ነግረህን እንደውም የመጽሐፉ ላይ ትንሽ አይቼዋለሁና ምናልባት አንተ እንትን ልትል ትችላለህ። የማርክሲዝም ሌኒኒዝም አስተምሩና ትፈታላችሁ አይነት ነገር እሱ ላይ ነበር። ከዛ በፊት ግን በቪዲዮ የተሰጠ እዚህ ቪዲዮ ላይ ከወጣ በኋላ አንዳንድ ሰዎች አስተያየት ሰጥተዋል። እሱን እንደው ሳንጠቅስ ማናልፍ ጥሩ ነው። ስዩም አበባው ወንድም ጌታቸው የኮልፌ ቃለ ሕይወት አገልጋይ ነበር። በሰባዎቹ ነበር ዩኒቨርሲቲ ተማሪ 3ኛ ዓመት ተማሪ በነበረበት ጊዜ በ25 ሳንቲም በባስ ኮልፌ አጣና ተራ አካባቢ መጽሐፍ ቅዱስ ብሎ ይላልና የምታውቀው ነው ወይ? እንጃ አላወቅኩት። መጽሐፍ ቅዱስ በ25 ሳንቲም አካባቢ መጽሐፍ ቅዱስ ጥናት ነበረን። አንድ ቀንም
አስተምሪያቸዋለሁ ይላል። የተሰጠ አስተያየት ነው። እሺ ጎበናው ሚሽን የሚባል ወንድም ተስፍሼን ጉምቱ የቤተክርስቲያንና የሀገር ባለውለታ ደራሲ ቃለ መጠይቅ ስላደረግልን እናመሰግናለን የሚል እንትን ብሏል። ወንድም ጌታቸው በለጠ ከልጅነቱ ጀምሮ ብሩክ ወንድም ነህ፣ አሁንም ተባረክ። በሰባዎቹ የኮልፌ ቃለ ሕይወት መዘምራን መሪ ነበር። ኳይሩ በመንፈስ ቅዱስ የተሞላበት በጉባኤው እጅግ የሚያስደንቁ ነገሮች ነበሩ ይላል። አለምነሽ የተባለች ደግሞ ጌትሽዬ ስላየው ደስ ብሎኛል፣ ዘመን ይባረክ። እስር ቤት በ2501 ቀበሌ ዘመን ይባርከው ለምለም። ጋሽ ጌታቸው የተከበረ ሰው ይላል። እያሱ ነው እያሱ የሚባል እንደዚሁም ደግሞ ብዙ ናቸው። የተከበረው ተገኙ በለጠ በውጭ ሰዎች መልካም ምስክርነት ያላቸው መሪ፣ የጨዋነት የሚዛናዊ ተምሳሌት ናቸው። በኮልፌ ቃል ሄዶ እሳቸውን ፓስተር መስፍን ማየት ሁሌም ደስ ይላል የሚል አስተያየቶች መጥተዋልና ይሄ እንደው ተመልካቾቻችን የሰጡት አስተያየት ነው። አሁን ወደ ታሪክ መሄድ ይችላል። እንግዲህ የተፈታ ነው እንዳልኩት ያንን ሁሉ መከራ አዘነቡብን ማለት ይሻላል። በኋላ ከከፍቴ 14 የሚባል አለ። ያን ጊዜ እኛ ከፍቴ 5 ነው የታሰርነው። የምወደው አካባቢ ነው በእውነት ኮልፌ አካባቢ በጣም ነው የምወደው። ባደኩበት የወጣትነት እድሜን ደስ ብሎኝ ባሳለፍኩበት የማመልክባት ቤተክርስቲያን እዛ ውስጥ ነች። ግን ልክ እንደ ባይተዋር ከሌላ ዓለም እንደመጣን ሰው ነበር ሲመለከቱን የነበረውና መጀመሪያ አጣሩ በየቤታችን እየሄዱ ያው እኔ ነግሬያለሁ ትንሽ ኮስተር ያለ ክትትል ይደረግብኝ ነበር። የተማሪዎችን መንፈሳዊ አገልግሎት ስለማስተባበር ነው፣ ሌላ ምንም ነገር አይደለም። በኋላ እስቲ ቆይ የተሻለ ካድሬና አምጣ አእምሯቸውን ብሬኖሽ የሚያደርግ አውልና ከከፍቴ 14 ሲሳይ የሚባል ወንድም አመጡ። ኃይለኛ ካድሬ ነው። መጀመሪያ ይቆጣናል እንትን ይለናል፣ የነገሩት ነገር ነበር። እያደርግን ጓደኛ እየሆን ስንሄድ በቃ ጓደኛ ሆኖ አብሮ የኖረ ጓደኛ ሆነ እና ከበስተጀርባ አጣሩ። ምንም ነገር የለም። በምሳሌነት ትምህርት ቤት ሄዱ። ትምህርት ቤት ምን በቃ እሱን እኮ ነው ተስፋ የምናደርገው አይደለም፣ ለትምህርት ቤታችን ለሀገር ተስፋ የምናደርገው እሱን ነው። እዛም ቢሄዱ እዚህም ቢሄዱ ግራ ገባው። ደግሞ እንቅስቃሴን ያውቃሉ። እውነት ለመናገር አርአያ ሆነን ነው ያለው። በኋላ በመጨረሻ ዕውቀታቸውን እንፈትን ተባሉ። ያው ተመካከሩና ማርክሲዝም ሌኒዝም እንድናስተምር ተፈቀደ። 5ቱን ስርዓተ ማህበር የጥንታዊ ጋርዮሽ፣ የባሪያ ስርዓት፣ የፊውዳል ስርዓት፣ ካፒታሊዝም፣ ሶሻሊዝም እንደዚህ እያለ እስቲ ዕውቀታቸውን ገምትኩ ባዶ ናቸው እኮ ምንም አያውቁም እያሉ አከፋፈሉን። ማማት የማርክሲዝም ሌኒዝም መጽሐፍ አምጥተው ፊታችን ቆለሉና በድፍረት እኛ አንፈልግም፣ በቃ እኛ የራሳችን ሬፈረንስ ስላለን እናንተን አንፈልግም አሉ። በቃ ያው ንቀቱ ይታያል አይደል? በዛን ጊዜኛ እስከ 12ኛ ክፍል ነበርኩኝ። የምንማረው ፖለቲካል ሳይንስ ኒኪቲን የሚባል የፖለቲካል ሳይንስ መጽሐፍ ነበረች። ጥሩነቱ ያው እኔ እግዚአብሔር ረድቶኝ ማስታወስ ሳይሆን መሸምደድ ይችላል። አንድ ሙሉ መጽሐፍ ምንም አይደለምና ያና 5ቱን ስርዓተ ማህበር በሚገባ ሸምደስ ተከፋፈልን። አንዳችን አንዱ ስርዓት ሌላ። በኋላ መድረክ ላይ ወጠን የደህንነት ሰዎች ነበሩ፣ የከፍተኛው ከፍተኛ ሹሞች ነበሩ፣ የቀበሌያችን ባለስልጣናት ነበሩ፣ ቤተሰቦቻችንም ነበሩ። ጉዳቸውን ይው ተብለው መጣው ነበር። ትልቅ ጉባኤ መሃል አስተምሩ ተባለ። ወጠን ስናስተምር ደነገጡ። ያ ካድሬ ያልከው የከፍቴ 14 ምንድነው እነዚህን ልጆች እንድናደርጋችሁ የፈለጋችሁት? ባህሪያቸውን አጠናን። ለማህበረሰብ ምሳሌ ናቸው። በትምህርት ቤታቸው ሄድን፣ ምሳሌ ተማሪዎች ናቸው። መጽሐፍ ቅዱስ ዕውቀታቸው ከፍ ያለ ነው። የፖለቲካ ዕውቀታቸው ከኛ ካድሬዎች ይሻላል። የማስተማር ችሎታቸው ምንድናደርጋቸው? እኔ ከዚህ በኋላ እጄን አውጥቻለሁ፣ ይፈቱ። ሁሉም ደነገጠ። እምዲህ ሊሉ ማይችሉ አይተውናል። በኋላ የከፍተኛ 25 የወጣቶች ሊቀመንበሩ ብቻ እነሱ ሞት ነው የሚገባቸው አይደለም መፈታት ብሎ ሲከራከር ያው ተፈታን። እንደነገሩ ጽፈው ወደ ትምህርት ቤት እንድንመለስ ተደረገ። ከዛ በኋላ ያለው ነገር ኮልፌ ውስጥ እንዳንንቀሳቀስ ተደረገ። በተለይ ለኔ አንድ ዛሬ ማለዳ ከባለቤቴ ጋራ
አስታውሻት ነበር። አንድ አብዮት ጥበቃ ተመደበልኝ የሚከታተለኝ ጠመንጃ ይዞ እምትሄደው ተባልኩ። በዚህ አቅጣጫ ከዚህ ዋና መንገድ ወይ ወዲህ ብትል በህይወት ተወራረዳል። ስለ አሁንም ፈርተውሃል ማለት ነው። አላምኑም። አያምኑ። አሁን አንተ ተምረ የትኛውን ሀገር ልትለውጥ? አሁን አንተ የሰው ድል እንደ ዩኒቨርሲቲ ምናምን ተማሪ ምን ልትሆን ነው አንተ እያሉ በቃ እየተሳደቡ ደም በዛው መንገድ ላይ ሲሄድ አንድ ሰው ከመጀመሪያዎቹ ደርግን ከመሰረቱት ሻለቃ ባሻውን ሻምበል ባሻ ናቸው። ኮልፌ አካባቢ ያቋቸዋል። የኮልፌ ሰው መንገድ ላይ ያገኙኝና የቀለም በብዕር ጽፋለሁ የቀለም በሚመት እንደዚህ ያልኩ ሲሄድ አስቆሙኝ። አሁን አንተ ይሄ የሚገባህን ብዕር ነው ያለ ብለው አንድ ከፍተኛ ባለስት ያንን ቀለምና ብዕሩን ነጠቁ። እስቲ በዚች ምድር ላይ ስትኖሩና ያለን እስቲ በአገሪቱ ውስጥ አሁን ጨርሰሃል ድንገት እንኳን ብታልፉ የት እንደዚህ ነበር የሚባለው። እግዚአብሔር ቸርና ታማኝ አምላክ ነው። በቃ አሁን እዚህ ላይ የማልከለው ነገር ከወጣው ዋላ ልክ በተፈታንበት ምሽት ያየውማ የወጣቶች ማህበር አለ የኢትዮጵያ ወጣቶች ማህበር የቀበሌያችን ስብሰባ አደረጉና በቃ የተጠራው እኮ ለኔው ነው ሌላ ምን ያዛቻ ያናውቃቸዋለን ወጣቱን እንደስንት ምናምን አሉ። ምሽት ላይ ለኔው መልእክቱ ተላለፈ። ከዚህ በኋላ እንከታተላለን ምናምን ተባለ። በቃ መኖር አልችልም ሀገሬ ውስጥ ከዚህ በኋላ ምንድነው ማረገው? ወዴት ነው ሊሄድ የምችለው? በሀገሬ መኖር ካልቻል ዛኞቹ ቤተሰቦቻችን ዘመዶቻችን ኮልፌ ናቸው። ወታደርነት ልቀጠር አልኩና አሁንም አብረን ያደግነው ወንድማችን ከሱ ጋር አየር ኃይል ሄድን። እኔ ኮሜርስ ተማሪ ነበር። ያው ሳይንስ ምናምን ስላልወሰዱ ታሪኩ ብዙ ነው እዚህ ውስጥ ተጽፏል። ሄዶዲ ያሉኝ እነሱም በፍቅርና በአክብሮት የወቅቱን የአየር ኃይል አባላት አመሰግናለሁ። ፈርታም ወደ ውጪ ቀርተ ነበር። በፈተናው ግቢ ውስጥ ተፈልጋለህ የተገኘው? ያው ግቢ ውስጥ ተሰለፍን። መጀመሪያው ተመስግበን ነው አየር ኃይል የገባ ነው እና እዛ ስንገባ እንግዲህ በሰርቲፊኬታችሁን ያዙ በደንብ የትምህርት ውጤታችሁን ፊዚክስ አለ አይደል ማትስ ምናምን ሲባል እኔ አለርጂክ ነኝ ለሱ እንኳን እንጥል ሳይው እኔን አይመጥንም ብዬ ከሰልፉ መካከል ወጣሁና አንድ አበባ ቦታ መጽሐፍ እያነበብኩ ያለ ስሜ ይጠራል። ያ ወታደራዊ ካምፕ ነው እንደምታገኝ የለም የት ሄደ ተብሎ ወታደር ፖሊስ ተፈለገ። ሲሄድ አንድ አበባ ውስጥ ቁጭ መጽሐፍ ሳነብ አንድ ወታደር ነው እኔን እኮ ስለማይመለከተኝ ነው አልኩት። እኔ አላቅም በትትና እኔ እንደው ትትናው በቃ ለፊቴ ላይ እና ብሎ አክብሮ ወሰደኝ። ሻምበሉ ጋር አስቀረበኝ። ሻምበሉ ምንድነው እየጠፋው ሲሉኝ አይ እንዲህ እኮ እኔን አይመለከተኝም እሱን ማን እንትን አለ ምናምን አሉ። ተቆጡ። ያው አለቃ ቁጣ ያው ሙሉ ልብስናው ልቀ ነው የምትፈተነው። እስቲ እግርህን አሉና እንዲህ ሲል በቃ እዛ ሊሾ ላይ እግሬን ሲል ከት ብለው ሳቁ። ለዚህ እግር ነው የምትቆራ ማን ብለው ስቀው ትከሻይ መታ አድርገው ሸኙኝ። ሱፌል አደረገ። ሁለተኛ ስኮላርሺፕ ወጥቶ ነበር ኩባ። በቃ እኔ እኮ ለመሄድ ነው በቃ ከኢትዮጵያ ለመውጣት እዛም ሲሄድ ውጤት የዝቅተኛ ያ የተጠበቅኩት ከፍተኛ ውጤት ያመጣል ተብሎ ያንን አሳዛኝ ውጤት አመጣው። ኮታ የሚባል ነገር አሁን ኮታ ማለት እንደው ተደጋግፎ እንደው ተስፋ ያለው ሰው ተመርጦ 2-3 እድል ይሰጥ ነበር በእኛ ጊዜ። ይሄን መውጣቱን ሰምቼ እንግዲህ ያልተማርኩትን ተፈትኜ 2.2 ነው በይኑ ማለት ከፍተኛ ውጤት ያስመዘግባል። ሲሄድ ለካ የዚህ አጣሪ ኮሚቴው ሰብሳቢ ገና ሲያየኝ በቃ ጥምብርኩሴን ነው ያወጣ። አንተ አሁን የመጣው ተምረህ የትም ጠምደዋል። በቃ በሀገር ልኖር አልችልም ከዚህ በኋላ ብዬ ከጌታ ጋር ተንበርክኬ ያለቀስኩ። በምንም ጉዳይ አትፈልገኝ አልኩ ጌታ።
ልጅነቴን ወጣትነቴን በታማኝነት ከዚህ በኋላ በቃ ራሴ እኖራለሁ አልኩ ልክ እኮ እንደ ሰው ተንበርክኬ እያለቀስኩኝና ያው በዛች ውጤት ኮሜርስ መግባት እችላለሁ ሃይ ስኩል ኮሜርስ ተማሪ ስለነበር ኮሜርስ ብቻ ነው የሞላሁት ሳትፈልግ ማለት ኖ እሱ ነው የሚያስገባኝ በቃ ግን ፍላጎት ምርጫ አልነበረም አይደለም በፍጹም እኔ ስነ ጽሁፍ ጋዜጠኛና ደራሲ እየተባልኩ ያደረሰው እንዴት ኮሜርስ እንትንላለሁ በኋላ ኮሜርስ ብቻ ነው የሞላው ያኔ ኮሜርስ ራሱን የቻለ እንጂ የአዲስ አበባ ዩኒቨርሲቲ ስራ አይደለም አልነበረም ዲፕሎማ ነበር እንትን የሚል በኋላ ጋዜጣ ላይ ወጣ ባየለም ኮሜርስ በቃ እግዚአብሔር ፊቱን አዙሮብኛል አልኩ ከዚህ በኋላ እግዚአብሔር በኔ ላይ ዘምቷል አልኩ ምንድነው ድል ያ ሁሉ የከፈልከው ዋጋ በቃ ከንቱ በቃ ምንም እምነቴ ሲሟሽሽ ታወቀ እስር ቤት ተፈትኖ ያልወደቀው በዚህኛው ተፈተነ ማለት ነው ተፈተንኩ በቃ እግዚአብሔር ፊቱን አዙሯል በየ ተስፋ ቆረጥኩ ኮሜርስ ባይ ወጣጅ አለቀ የኮሜርስ ጋዜጣ ላይ ነበር በእኛ ጊዜ የሚወጣ በኋላ አንድ ቀን ጓደኛችን ናቶ አርፈው እዛ ስንጫወት ምን ስን ጎዶሎ ጋዜጣ አየውና ዝም ብዬ ዩኒቨርሲቲ ተማሪዎች ምደባ ያለበትን ሳይ ጌታቸው በለጠ በቀለ የቁጥሬ ትክክል ነው ተነገር ለማንም አልተናገርኩም በተሻለ ተጠራጥሬ ቀስ ይሹልክ ብዬ ጋዜጣውን ይወጣው እየተሳቀቅኩ እንግዲህ ዩኒቨርሲቲ ስንገባ በእኛ ጊዜ ከጸረ አብዮት ነፃ ወረቀት ይዘህ መሄድ አለብህ እንጂ ትምህርት እንትን ብቻ ያለው አሁን እንግዲህ ወደዛው ወደ ቀበሌ ወደዛው ሊሄድ ለወጣቶች ሊቀመንበር ነገርኩት ጥሩ የዋህ ልጅ ነው እንደው ዝም ብሎ አብዮቱ አከነፈው እንጂ በጣም የዋህ ልጅ ነው ሰለሞን ይባላል በጣም ማከብሮ ልጅ ነው የዋህ ልጅ ነው ለሱ ነገር ጻፍና አምጣልኝ ጻፈ ለሊቀመንበር ለቀበሌው ሊቀመንበር ሰጣቸው እሳቸው ደግሞ አንድ ግቢ ነው የምንኖረው የቤተሰብ ያህል መቀራረባል አፋጠኑና ጻፉልኝና ታሽጎ ተሰጠ አላየሁም ደብዳቤ ውስጡን አላየሁም ማየት አይቻልም የት ነው የወጣው አዲስ አበባ ዩኒቨርሲቲ ማን እዛ ውስጥ እንደወሰደኝ እንዴት በተአምር ምን ተአምር ሆኖ እዛ አዲስ አበባ ዩኒቨርሲቲ እንደተመደብኩ አላውቅም እሷነች የተጠራጠርኩት ሹልክ ብዬ እሷን ቢሆንም ባይሆንም ብዬ እኮ ነው የትምህርት መረጃዬን ይዤ ሄድኩ ሬጅስትራሩ እንትን ነበር ሰልፍ ነበር ሆን ብዬ እያሳለፍኩ ተጠራጥሬ ያለው ሁሉም ሲያልቀስ የመጨረሻ ላይ ሰጠሁት መጀመሪያ የሚታየው እሱ ደብዳቤውን ከፍቶ ሲያይ ይላል ደግሞ 10 ታስረ ነበር አለኝ አዎ ታስረ ነበር በምንድን ነው የታሰርከው ጥፋት የለም እንባዬ ግጥማል ምንም ጥፋት የለብንም ያው ለምን ነት አመናችሁ ለምን መጽሐፍ ቅዱስ ተከተላችሁ እንባዬ ግጥማል ሌላ የሰራው ነገር የለም ፖለቲካ ውስጥ ምናምን አረብ እሱ ነው ፖለቲካ ውስጥ የለም እኔ ምለው ከራሱ ጋር እነዚህ ሰዎች የሚመክራቸው የለም ብሎ ቀዳደደና ባክንካ ተመዝገባሪ አሁንም አላመንኩም ይገርም ነገር በቃ ምን ብዬ አምናለሁ ምን ወስዶኝ ዛንተን እንዳለ እውነት ሆነ ገባው ለአንድ ሰው አልተናገርኩም ከቤተሰብና ከጓደኞች ዩኒቨርሲቲ መግባቴ እየፈራው እየተባው እየተሳቅብ ደሞም ከዛም ሊያስወጡን ይችላል ግን አንድ ነገር ወሰንኩ የምን አገልግሎት በተማሪዎች አገልግሎት ውስጥ ያን የመሰለ ዋጋ የከፈልኩት ይሄ ከሆነ ብዬ እኔ አሁን ሲመቸኛውም ቤተክርስቲያን ሄጄ አመልካለሁ ከዚህ ውጪ የዩኒቨርሲቲ ክርስቲያን ፌሎሺፕ በፍጹም የምን በዚህ ሲመጡ ከገባው በኋላ የነዚህ ኮሚቴው ነው አይደል በዚህ ሲሄዱ በዚህ ሲመጡ አንድ ቀን ማላመልጣቸው ቦታ ተገናኝ እነዚህ በጻፉት ማለት ነው አይደለም የክርስቲያን ተማሪ አስተማሪዎቹ ያው የዩኒቨርሲቲ ክርስቲያን ተማሪ ፌሎሺፕ እነማን መሰሉ አንዱ አቶ አበበ ዮሐንስ ነው የኢትዮጵያ መካነ ኢየሱስ ዋና ጸሐፊ የነበረውና ገዛኸኝ ጋሎ የሚባል የፋይናንስ ኃላፊው ነበር
ለካ መግባት የናቀው እነሱ እየፈለጉ ነው አመስግነው ጌታ ይመስገን የምንተካው መሪ ያገኘን ብለው በቃ ወስነዋል። አቀፉ ይሳሙኝ እንኳን ደህና መጣ በቃ እየጸለይን ነበር እንደው ጌታ አንተን እንድንተካልባይ ኦሳ እዛ ምን ከጌታ ጋር ጥልቁ አትለውም ሌላ አተወኝም ወይ ለምን አተወኝም ጌታ ለምን እኔን ታሰቃየኛል አንድ ነፍስ ለምን ታሰቃየኛል አልፈልግም ብዬ ካለከስኩ በኋላ እንደ ሰው አንድ ድምጽ መጣ እንደ ሰው ቀላል ሁለት ቃል ነች ሰው ሁን በጆሮዬ በመንፈሳዊ ሳይሆን በጆሮዬ የምሰማ ሰው ሁን ሰው አይደለሁም እንዴ ሰው ሁን ከዛ ተነሳሁና ሰው ሁን ብየጻፍ ያስኳት በነገራችን ላይ እስከማድረግ ድረስ ሰው ሁን የምትለው ግድግዳዬ ላይ አለ ጌታ ሆይ አልኩ ይቅር በለኝ ከዚህ በኋላ ተመርቄ ሀገር እንደማላገለግል አውቃለሁ በሞትም እሞታለሁ ገባውበት ሌሎች መሪ ሆንኩ የአዲስ አበባ ዩኒቨርሲቲ ብቻ እኮ አይደለም በሙሉ ሀገሪቱ ውስጥ ያሉት ያው እኛው አልነበረን በቃ ስራዬ ምንም አገልግሎት ሆነ በቃ ቆረጥኩኝ ያው እንደማልመረቅ አውቀዋለሁ እንዳልኩትም ደግሞ የመጀመሪያ ሴሚስተር ላይ አስደንጋጭ አሽቆለቆልኩ ውጤት ተስፋ ከመቁረጥ የተነሳ በቃ እንደማልመረቅ ኢትዮጵያ ውስጥ እንደማልኖር ሊገሉኝ እንደሚችሉ ያው ደህንነት ይመደባል በነገር የእግዚአብሔር ነገር ደግሞ ልንገር ይሄን ታሪክ ሲሰማ ያቀዋል አብረን ይሄድ ነው ከአንድ ሃይ ስኩል ወንድሜ ኢንጂነር ሁላንተና ባታ ያየው ማሊቀ መንበር ሆኖ ከተባረሩት 42 የአዲስ አበባ ዩኒቨርሲቲዎች ጋር አብሮ የተባረረ ጂኒየስ በስነ ጽሁፍ በነው በአካዳሚክስ እውቀቱ ጂኒየስ የሆነ ጓደኛል አክራሪ ኮሚኒስት ጌታቸው ደግሞ እንደምታውቀው ግን እንዋደዳለን እኔም ወደዋለሁ እሱም ይወደኛል እዚህ ከሴኔቱ ጋር ማለት ከዚህ ከዩኒቨርሲቲው ጋር ይሰበሰባል ወጣቶች ነው ስለኛ ጉዳይ ሲያነሱ የጓደኝነት ያ ኮሚኒስት ጓደኛ ይወጣ አንተ ጌታቸውን ጸሎተው እባክህ ተሰባሰቡ አሁን እሺ ቦቱን ትለውጡ ምናምን ይላል ሁሉ ጊዜ እንዲ እዛ ሲወሰን ለኔ ይነግረኝ እዛ ሲወሰን ወጥቶ ለኔ ይነግረኝ እግዚአብሔር በዚህ ምህረት አደረገ ጊዜ የምታገኝ ከሆነ ወንድም እንዳልካቸው ሳህለ ፓስተር አሜሪካን ያለው እና ወንድም ፈቃደ ተፈራን አነጋግራቸው ከዛ በኋላ ምን እስከማድረግ ድረስ ነው መሰለ ያን ጊዜ እንዳልክ ከኦርቶዶክስ ቤተክርስቲያን ወጥቶ ዩኒቨርሲቲ የገባበት ጊዜ ነበር መኝታ ይለቀቁለት ያኔ ማለት ስላለ እዛም ስደት በዛባቸው እዚህ በቃ ዶርሙን የኛን ዶርሚታሪ ጸሎት ቤት አለ በዚህ አይነት ነው እግዚአብሔር ለካ ያባቴ ተመኘልኝ ያ የነበረኝ ፍላጎት እንዲፈጸም እግዚአብሔር ስራውን እየሰራ ነበር የስነ ጽሁፍ ጋዜጠኝነት የሚለው ነገር ለካ እሱን እየሰራ ነበር እግዚአብሔር እየገፋኝ ከኮሜርስ የእጄ በነገራችን ላይ እኔ ነኝ የእጄ ለመጀመሪያ ጊዜ ብዙ የኢትዮጵያ ቋንቋዎችና ጽሁፍ አይመረጥም እንደምታውቀው የእጄ ዲፓርትመንት ሄዱን በቃ እኔ እዚህ ነው አልሞላም ፎርም ምርጫ እንትን አለም እዚህ ነው ስል ገረማቸው ራስ አቶ ይልማ ከበደ ይባላል እና እንዲህ ያለ እግዚአብሔር ረድቶኝ ደስ ብሎኝ ከአስተማሪዎቼ ጋር እንደ ፕሮፌሰሮቼ ሳይሆን እንደ ጓደኛት እንደውም ማርክ ይዝቅ ሲል ምን ሆነ ነው ሰሞኑን ችግር አለ እንደ ማርክ እየተባልኩ ተሞላቀቄ ተማርኩ ክብር ለሱ ይሁን ይሄን ይመስላል እስከ ዩኒቨርሲቲ ድረስ ይሄ በተለይ ደግሞ ስነ ጽሁፍ ዲፓርትመንት ስትመርጥ የዲፓርትመንቱ ሄድ በጣም ተደስተው ጨበጡኝ ብለህ ነው እጄስኪ ገት ተነሱና ጋሽልማ ከበደ ጨበጡኝ ብቻ የለም ለአስተማሪዎችም ይያዙ አይገባም ነበር ማለት ነው አይገባም ብዙዎቹ በዚህ ጊዜ አሁን ብዙ ምናምን አሁንማ
ሊሆን ይችላል ያን ጊዜ የኢትዮጵያ ቋንቋዎችና ስለሚል ዩኒቨርሲቲ ገብቼ ምን የኢትዮጵያ ቋንቋዎች የሚል ነገር ስላለ ካላስተማሪዎች በሙሉ አሳኛው እንግዲህ ታሪኩ እዚህ ላይ አለ። እግዚአብሔር ይመስገን። እንግዲህ ከዚህ በኋላ በተለይ ደግሞ የጠቀስከው የኮልፌ ቃለ ሕይወት ቤተክርስቲያን ተዘግቶ ነበር በረጅም ዓመት በደርግና እዛ ላይ ደግሞ እንዴት እንደተከፈተ ተአምራዊ ክስተቱንም ጠቅሳልና የሚያንተ ታሪክ ስለሆነ ነግረን። እንግዲህ ቤተክርስቲያኒቱ የተከፈተችው ኮልፌ ቃለ ሕይወት አንጋፋ አዲስ አበባ ውስጥ ብቻ አይደለም በመላው ሀገሪቱ ማለት ይቻላል። በተለይ አዲስ አበባን በለው ቀድሞ ከተከፈቱት አንዱ በቢንግሃም አካዳሚ ምክንያት ማለት ነው። ቢንግሃም አካዳሚ ለተማሪዎች እንደ ቻፕል ነገር ነበር ያደረገው። ቢንግሃም አካዳሚ ሲከፈት ነው አብሮ የተከፈተው። ረጅም ታሪክ ያለው ነው። ልጆች ሆነን እዛ ሄደን ቢንግሃም ተዘግቶ ነበር እንደ በደርግ አልተዘጋም። የተለየ ነበር። የቢንግሃም እና እንትኑ የተከፈለ ነበር። ለ11 ዓመት ተዘጋ። በጣም የምናከብራቸው ያንተው አባት ጋሽ ተክሌ እያለቀሱ ሁሉ ከፍተኛ ኃላፊዎች ጋር እያለቀሱ ሁሉ እንትን ብለዋቸዋል። ባካችሁ ቤተክርስቲያናችንን ክፈቱ፣ ልጆቻችንን አሰራችሁ እነ ዶክተር ሙላቱ እና አቶ ጥላሁን እና አቶ ደምሴ እና ሌሎች መሪዎች ሁሉ እየተመላለሱ ላይ ድረስ ሰሚ አልነበር። 11 ዓመት አንዴ ለአንዱ ለወጣት ማህበር ሰጡ፣ አንዴ ለሹራብ ማህበር ሰጡ፣ አንዴ ለክሊኒክ ሲሰጡ መጨረሻ ላይ ኢህአዴግ አዲስ አበባ እንደገባ አንዲት ሴት መጣ ቤተክርስቲያኒቱን ሰብራ ቤት አረገችው። መኖሪያ ቤት አረገችው። ሶፋውን አመጣች፣ ደረደረች። እዛ ቸርቹ ማለት ነው ቸርቹ እንዳለ እቃዋን ደረደረች፣ ፎቶግራፍ ግድግዳዋ ላይ ሰቀለች። በቃ ኑሮዬ ነው። ይህ ሕያው ምስክር ነው። መኖሪያ ቤት አረገችው። ከዛ ይሄንን ሲያዩ በአካባቢው የነበሩ ወንድሞችና እህቶች እዛው ቆሞ ያው ማልቀስ አለ አይደል እያዘንት ስንል ሰብሰብ ያሉ ወጣቶችን አይቶ አንድ ከገና ከበረሃ የመጣ አንድ የኢህአዴግ ወታደር ጠመንጃውን ይዞ መጣ። ምንድነው የምትሰበሰቡ ተበተኑ ምናምን ብሎ ተቆጣ። በኋላ አይደለም እንዲህ ቤተክርስቲያናችን የደርግ መንግስት ዘግቶብን ነበረ፣ በግፍ ተወርሶብን ነበር። አሁን ደግሞ አንድ ሴት መጣ ይሄው መኖሪያ ቤቱን ሰብራ ገብታ መኖሪያ ቤቴ ነው ብላ ሰብራ ገብታ ይሄንን እያየን የተሰበሰብነው የኛ ጸሎት ቤት ነው ስንለው በጣም እንትን አለና በቃ የናንተ ነው አለ። አዎ በዛ አክሰንቱም አለ የኛ ነው አለ። ምንም አላለም። ከዚህ በላይ ምንም አልተናገረም። እየበረረ ሄደና ገብቶ እቃዋን በሙሉ እያወጣው እየበተነ እቃዋን በሙሉ ግቡ አለ። በቃ ግቡ እና በቃ በዛ ተመለሰ። በዚህ ሁኔታ ተመለሰው። በቃ በዚህ ሁኔታ ተመለሰ። እሱ አይደለም ተአምራቱ። ተመለሰ። እኛው እጅ በእጅም ያው ብዙ ነገር ፈራርሷል፣ ብዙ ነገር ተዘርፏል። ንብረቱ አምፖል ሳይቀር ተዘርፏል፣ መጋረጃ ወንበሮች ተዘርፏል። ባለው ነገር ብቻ ብሎኬት ምንም ተደርድሮ እያመለክን እያለ እኔ ሰብሳቢ ነበርኩ በወቅቱና በየመድረኩ ላይ ይሄንን ሰው ስሙን ባናቀም እናመሰግናለን። ያው በታምራት ያለ የተከፈተው እግዚአብሔር አንድ ኢህአዴግ ወታደር ምክንያት አድርጎ ከፈተ። በየጊዜው የተለያዩ መድረኮች ላይ እናገራለሁ እና መልካም ስለዋለ ነው፣ ምንም እንትን አይደለም። አንድ ቀን ቃለ ሕይወት ጽሕፈት ቤት እያለሁ አንድ የኮሎኔል ማዕረግ የለበሰ ሰው ይመጣል። ጸሐፊ ውቢት ትቀበለዋለች። እንቆጣ ቆጣ እያለ መጣ። ጌታቸው አለ አላት። ይፈልጉ አላ ግቡ ባያቸዋል አላ። ተነስቼ ጨበጥኩኝ። ኮሎኔል ደናኖት ደህና ነኝ ቁጭ አሉ። ለመሆኑ አንድ የኢህአዴግ ወታደር ቤተክርስቲያን ከፈተ፣ አንዲት ሴት አስወጥቶ ሰጠን እያልክ የምትናገረው ምንድነው ምክንያቱ አለኝ። ታሪኩን ነገርኩት፣ እንዴት እንደዘጋ ሴትዮዋም እንዴት ሰብራ እንደገባች አንድ የኢህአዴግ ወታደር እንትን እና አሁን የት ነው ያለችው ሴትዮዋ ማን ብሎ የምርመራ ያህል ያካሄዳል።
አይኛ አናቅም አሁን የት እንዳለች ግን ጥሩ አይደለም የሰራችው እንዴት ቤተክርስቲያን ሰብራ መኖሪያ ታረጋለህ እኔ በትትና መልስለታ በኋላ ያወራን ስኒ ሳቀ በማልከት ብሎ ሳቀ ይሄን ሰው እየታውቀዋለህ አለ ያረኔ በሱ ማለት ያ ወታደር ማለት ነኝ እና ያው ከናንተ ጋር አብረና መልካለን ጌታን ተቀብሎ አዎ በጣም የሚገርም ይሄ ከዛ በኋላ ይሄውኔም ወደ መንፈሳዊ ሕይወት መጥቼ ደስ ተሰኝቻለሁ ብሎ ተዋወቅን አብረን አምልከናል በጣም ደስ የሚል ታሪክ ነው ምክንያቱም ያን ጊዜ እንግዲህ እግዚአብሔር ታምር ነው የሰራው አንድ ሰው በአንድ ሰው ምክንያት ሌላ ሰው ደግሞ እግዚአብሔር ሰጣችሁ ማለት ነው ያ ደግሞ ጊዜ ቆጥሮ ይሄ ትልቅ ነገር ነው ከዛ በኋላ ወደ ስራ ዓለም እንዴት ተሰማራ ማለት አስቸጋሪ እንደነበረ ወደ መጀመሪያ ብርሃንና ሰላም መሰለኝ ተባለ ብርሃንና ሰላም አይደለም መጀመሪያ የተመደብኩት የድሮ የማዕከላዊ ፕላን የሚባለው አሁን የፕላን ጽሕፈት ቤት የሚባለው ነበር የሚመድበን የሚጠይቁኝ ደግሞ ሚኒስትር መስሪያ ቤቶች ብቻ ናቸው ለምሳሌ ማስታወቂያ ሚኒስቴር ይሄን ያህል ባለሙያ ይፈልጋል ይላል ኢንዱስትሪ ሚኒስቴር ይሄን ያህል ባለሙያ ይፈልጋል ይላል እንግዲህ ተመልከ በህይወቴ እየተፈጸመ ያለው ታሪክ እኔ የደረሰኝ በአጋጣሚ ከዛ በፊት ተደርጎ ስለመሆኑ አላቅም ኢንዱስትሪ ሚኒስቴር ነው የደረሰኝ የስነ ጽሁፍ ተማሪ አሁን ኢንዱስትሪ ሚኒስቴር እየደረሰኝ እግዚአብሔር አየ እንዴት ወደ ፍላጎት እንደሚመራ ተአምር እንደሚሰራ ተመልከ ስነ ጽሁፍ አይደል የተማርኩት ኢንዱስትሪ ሚኒስቴር ያቀረበለት ጥያቄውን ባለሙያ ይፈልጋል ብሎ ማተሚያ ኮርፖሬሽን ነው ማተሚያ ኮርፖሬሽን ለምንድን ነው ባለሙያ የፈለገው ያኔ ኩራዝ አሳታሚ ድርጅት የሚባለው ነው ከሜኖናይቶች የተወረሰው ነው በደርግ ጊዜ ኩራዝ የሜኖናይት ነበር የሜኖናይቶች መጽሐፍትን እኮ ነው ኩራዝ የወረሰው አሁን ሜጋ የሆነው ማለት ነው አሁን ደግሞ ለሁለተኛ ጊዜ ሜጋ ወረሰው እና ወደ 30 ምናምን ቅርንጫፎች የነበሩት የኢሰፓ ፓርቲ ንብረት ነው ስለዚህ ያን ጊዜ ኩራዝ ነበር የሚባለው ማለት ነው ኩራዛው ተለውጦ ኩራዝ ሆኗል መጀመሪያ ምን ነበር የሚባለው ሜኖ መጽሐፍ ድርጅት ነው ኩራዝ የሆነ ማለት ነው ኦሪጂናል ኔሞ ኦሪጂናል ስሙ የሜኖናይቶች ነው የመሰረተ ክርስቶሶች ስለዚህ አሁን ሜኖ ቡክሾፕ ነበር ካልተመለሱት የቤተክርስቲያን ንብረቶች መካከል አንዱ ነው ማለት ነው እንዴ ነው እንጂ በጣም በዘመናዊ አደረጃጀት ታወቁ አይደሉ ሜኖናይቶች ሜኖ ቡክሾፕ ይላል አሁንም እኮ ስሙ አለ እዚህ ቸርችል መውለሪያ ላይ ባንኩ መሃል ላይ ያለው ባንክ ፊት ለፊት ያለው አሁንም ሜኖ ቡክሾፕ ነው የሚለው ነው ኦኬ ባንኩ ቡክሾፕ ነው ሜኖን አንስተው ቡክሾፕ የምትል ያኔ የተጻፈችው አለ ኤኒዌይ የፓርቲው ስለሆነ የፓርቲው ደግሞ አሳታሚ ድርጅትም ነበር ሱቅ ብቻ ሳይሆን ከደራሲያን ማኑስክሪፕት ተቀብሎ አሳትሞ በየሱቁ ያሰራጫል ማተሚያ ቤት ነበረው ማተሚያ ቤት ሳይሆን አሳታሚ ድርጅት ማኑስክሪፕት ይቀበላል የፈለገው ማተሚያ ቤት በራሱ ቡክሾፖች ይሸጣል እኔ ተፈለኩት ይሄንን ብቸኛ አሳታሚ ድርጅት ለመወዳደር ነው እርግጥ የኢትዮጵያ መጽሐፍ ድርጅት የሚባላል የኢትዮጵያ መጽሐፍ ድርጅት አብዛኞቹን የበዓሉ ግርማን የብርሃኑ ዘሪሁንን ያሳተሙት የኢትዮጵያ መጽሐፍ ድርጅት ነው ኩራዝ ብዙ መጽሐፍትን አሳትሟል ግን እንደፈለገ ነው ቢፈልግ ሪጀክት ያደርገዋል ቢፈልግ እንትን ይላል ማኑስክሪፕት ደራሲያን ትንሽ ይጎዱ ነበር አሁን ማተሚያ ኮርፖሬሽን አየ ማተሚያውን በእጁ ነው ወረቀቱም በእጁ ነው ባለሙያውም በእጁ ነው ስለዚህ ተወዳድሮ ኩራዝን ተወዳዳሪ ሆኖ ለመውጣትና የኔ ድርሻ ምንድነው ደራሲያን የሚያመጡትን ማኑስክሪፕት እያየው ከአስተያየት ጋር ለቦርድ ማቅረብ ቦርዱ ሲፈቅድ በአነስተኛ ዋጋ እናሳትማለን ምክንያቱም ማተሚያ በእጃችን ነው ያገሪቱ ማተሚያ እንደ ኩራዝ ድርጅት አጫርተን አይደለም በዝቅተኛ ዋጋ በዝቅተኛ ደራሲውን ለመጥቀም ነው ከዛ በፊት ከኢትዮጵያ ደራሲያን ጋር ጽጌረዳ በሬ የሚል አንድ መጽሐፍ አሳትመዋል ማተሚያ ኮርፖሬሽንና ደራሲያን ማህበሩ አሁን የተፈለኩት ያን ቢሮ እንድመራ ልክ ስራ ልጀምር የማተሚያ ኮርፖሬሽን ስራ አስኪያጅ አክብረው ተቀብለው ደስ ብሏቸው ነግረውኝ ቢሮ እስክናደራጅልህ ድረስ ጥናት አድርግልን ስለ ስራው ብለው አሰናብተውኝ ይሄ ነገር መንግስት ጆሮ ደረሰ በተለይ ሰፓ ፓርቲው ጋር ደረሰ እና ማተሚያ ኮርፖሬሽን ያለ መፍቱ ያለ ማንዴቱ እንዴት አሳታሚ ድርጅት ያቋቁማል
ብለው ስራ አስኪያጁን ጥምብርኩሱን አውጥተው ጂኒየስ የሆኑ ሰው አዋርደዋቸው ልባቸው ተሰብሮ እኔ ከዛሬ ነገ ይመድቡኛል ስል አንድ ቀን ብቻ እዚህ ታሪኩ አለ ሙሉ ታሪክ ቢሮአቸው ሲሄድ ይሄን ሀዘን ነገሩኝ። እንግዲህ ድል እንዳበላሸን ይሰማኛል ቢሆንም ወደፊት ሁኔታዎች ሲመቻቹን መልሳለን ለጊዜው ግን ብራና ሰላም ማተሚያ ቤት ይላሉ። ብራና ሰላም ማተሚያ ቤት ከስራ አስኪያጁ ጋሽ አስፋው ከበደ ይባላል በጣም መልካም ሰው ነው። ተነጋግረው ሲሄድ እኛ ምን ያደርግልናል ፈርስት ዲግሪ ሊትሬቸር የተመረቀ ብሎ ጋሽ አስፋውም ቸግሮት በቃ አረም ክፍል ፕሮፍሪድ የማድረግ እንግዲህ አሁን ፈርስት ዲግሪ ዘ ፕሮፍሪድ ማድረግ ብዙ እንትን ነውና በኋላ የክፍሉ ኃላፊኛ ምን ያደርግልናል የባለሙያኛ አለም በቂ ነው አሉ። አይ ይቀመጥ በቃ አስቀምጡት ተባለ። ደሞዝ ተፈቀደልኝ። እግዚአብሔር እንዴት እያመቻቸ እንደሆነ ታውቃለህ። ለካ ወደ ጋዜጦች እያቀረበ የነበረው ያቺ ትንቢት እንዴት እየተፈጸመ እንደሆነ እግዚአብሔር በህይወት ያለው ስራ የለም። ግን በዚህ አጋጣሚ አዛ ብርሃንና ሰላም በነበረበት ጊዜ አሁን ዛሬ መጽሐፍ በመናትበት ጊዜ ኮምፒውተሮች አሉ እንደ ልብ መጽሐፍ እንደ ልብ ዲሊት ማድረግ ይቻላል። በፊት ግን ይሄ ሌተር ፕሬስ ነበር አይደለም የብረት እያንዳንዷ ፊደል ተደርድሮ እና እሱ ማረም ነበር ስራ አይደለም። ያው ብረቱን እንግዲህ ሲንት ሲለቅሙ አይተህ ከሆነ ሻርፕ ናቸው። ያን ሁሉ ፊደል እንግዲህ ነው የምታክለው ያቆታል እጃቸው አሁን ታይፕ ስትመታ እንደማትቸግረው ያረጉና ይለቅማሉ። ከዛ እሱን አንድ አሮጌ እንትን አለ ኮፒ ያረጉና ብረቱን ያመጡና እኛ እናርማለን ፕሮፍ እናደርጋለን። እሱ ከሳንሱር ካሳለፈው መጀመሪያ ሳንሱር ማለፍ አለበት። የሰርግ ካርድ ሳይቀር የተስካር ወረቀት ሳይቀር ቲተር ሳይቀር እሱ ከሌለ ልክ ከሱ ጋር እያስተያየን እናርማለን እንፈርምና ወደ ህትመት ክፍል እንመራዋለን። ምንም ስራ የለም እኮ በቂና ከበቂ በላይ። በዛን አጋጣሚ ጋዜጦች ቢሮአችን ይመጣሉ። ያው ትኩስ በትኩሱ ጋዜጣ አዲስ ዘመን የዛሬቱ እንዴ ከምቀመጥ ለምን አልጽፍም ብዬ አርቲክሎች ጋዜጣ ላይ መጻፍ ጀመርኩ። አየ እግዚአብሔር እንዴት እያመቻቸ እንደመጣ ጋዜጣ ላይ መጻፍ ጀመርኩ። ሳላቀው ጥልቅ ብዬ በትልልቆቹ ውስጥ ራሴን አገኘሁት። የጥልቅ ብሎ አለ አይደል በቃ ለካ ያነሳውት ኢሹ የሚያከራክር ነው ጉድ ነው በቃ። ከዛ በኋላ ሳቱን አቀጣጣልኩት። አንደኛ የዩኒቨርሲቲ ፍሬሽ አምሮ አለች የተማርኳትም ትምህርት አለች አይደል እሷኑን ትንሽ ንባቧም አለች። እዛ የዛሬቱ ላይ የዛሬት ኢትዮጵያ በኮንትሮባንድ መሸጥ ጀመረ በሰልፍ ይሸጥ ጀመረ። አዲስ ዘመን በሰልና አሸናፊ ዘደቡ በርካታ የብር ሰዎች አሉ እዚህ ውስጥ የተጻፉ። ራሱ ጋሽ ሙሉጌታ አሉ ለፕሬስ መምሪያ ኃላፊ ሳይቀር ፍልሚያ ውስጥ ገባ። በቃ ፍልሚያ ውስጥ ተቀላቀለ። ከዛ ጋዜጦች ነዳግላስ ምጻፍ ያው ዳግላስ ጴጥሮስ ኔቨርስ ምን ጻፉ እሱንም ልጠይቅ ነበር። አሁን ለምንድን ነው አንበዛን ጊዜ እንደውም ሰው ታዋቂ ስሙ እንዲታወቅለት ነው የሚፈልገው አንተ ራስን መደበቅ የፈለግከው ለምንድን? እንዴት ስሙ እንዲታወቅ ይፈልጋል? ሳንሱር እያለ ሳት ቢልህ ጌታቸውን አንጠልጥሎ ነው ለነገሩ አይደበቅም። ከሳንሱር ትዝ ይላል ያቺ ዩኒቨርሲቲ ባለፈው አላነሳም መሰለኝ ዩኒቨርሲቲ ኮ ድንጋጤ ላይ ጥለውናል። ዩኒቨርሲቲ ታሪክ አላነሳም። ዩኒቨርሲቲ ያለን የአራተኛ ዓመት ተማሪ ያለን የምረቃ መጽሔት እናዘጋጃለን እና ኤዲቶሪያል ኮሚቴ አቋቋም የቋንቋዎች ጥናት የሚባል 4 ዲፓርትመንት ነው። የኢትዮጵያ ቋንቋዎችና ስነ ጽሁፍ፣ የእንግሊዝኛ ቋንቋዎችና ስነ ጽሁፍ፣ የእንግሊዝኛ ቋንቋና ስነ ጽሁፍ፣ ቲያትር እና ሊንግዊስቲክስ 4 ዲፓርትመንት አንድ ላይ መጽሔት ልናዘጋጅ ቦርድ ነገር ተቋቋመ። ከዛ ኤዲቶሪያል ኮሚቴ ተቋቋመ። እኔ ቦርድም ውስጥ ኤዲቶሪያል ኮሚቴ ውስጥም ነበርኩ። እና ተከሰከሳለ በሉ ለመመረቂያችን አምጡ ጽሁፍ ያስጥቀሰከስ የዩኒቨርሲቲ ተማሪ ተንኮለኛ አይደል ገና ከዛሬው አለቃ ሆናችሁ እናንተ አጽፉም እኛን ከምትጠይቁ አለ እንደምንጽፍማ እናሳያችኋለን ብለን እኔ ሽውበት የሚል ግጥም ጻፍኩ። ምንድነው ሽውበት? አንድ አረጋዊ አባት አያት ትንሹ ልጃቸው ቁጭ ብሎ መደብ ላይ ያወሩ እየተጫወቱ ጸጉራቸውን እንዲ ሲያሻሽ ጥፍሩ ስንጥቅ ነበር ያ ልጅ
እና 5-4 ሽበት ጥፍሩ ስንጥቅ ውስጥ ገብቶ እንዲህ ሲል ንቅል ይላል። ሽበት የነቀልክ ሲሉ አባባ 4 ሽበት ምን ይጎዳል? 5 ሽበት ምን ይጎዳል? በሚዶስ ሲረግፍ የለ ስታበጥረው ለማማር ይላቸዋል አያቱን። እሳቸው ደግሞ እኒህ 4 ሽበቶች እኒህ 5 ሽበቶች በቀላሉ ያያቸው የዓመታት መታሰቢያ የዘመን ሐውልት ናቸው። ትናንትን ማስታወሻ ፎቶግራፊን ቅርሴም ሆነው ሽበት ብቻ አይደሉም ሽውበትም ተላብሰዋል። ካንተ በፊት ነበሩ ዛሬም ክብሬ ሆነዋል። እንዲያማ ባይሆንልኝ ምን ይፈይድልኛል? የሽበት ሽበትማ እንጨትም አለው ጸጋ አላስጣለውም እንጂ እሳት ወደሱ ሲጠጋ ይላል። ልጁም ድንግጥ አልኩኝና የኔው ዞማ ጸጉር ያጎፈርኩት የታሪክ ዘራብ ቅሎ ይነጣ ይሆን በተግባር ወይስ እንደጠቆረ ወደ መቃብር ይወርዳል? እንጃ ብቻ አባባ ምክር ውስጤን ዘልቆ ነክቶኛል። ለነገው ትውልድ ታሪክ ሐውልት አቁም ብሎኛል። ወኔውን እንደሆነ እሱነቱን ወስጤ ተክሏል። ሽማግሌው አባባ ከልቡ ጋር አስተሳስሮኛል። እንዲህ የሚል ነው። ልክ እቺ ሳንሱር ስትሄድ 4-5 ሽበት ተነቀለ፣ 4 ተነቀለ፣ 4 ተነስ 5 የሚለው ጽሑፉስ በሙሉ ቀይ ተደርጎ በአስቸኳይ ይሄን ሞገደኛ ዩኒቨርሲቲ ተማሪ እንዲመጣ ተባለ። ሳንሱር ጋሽ ደጀኔ ለታ ይባላል። ዶክተር ደጀኔ ዲኑ ጴጥሮስ የነበረው ነው። ሳንሱር አቡነ ጴጥሮስ ሐውልት ዳገቷል። ይራቸው እንደው የጻፍከው ከሳንሱር ኧረ ምንም ጋሼ ምንም ኧረ ጉድ ሰራህን የዩኒቨርሲቲውን ስም ምናምን ብለው ያዋከበው ሰዱን በመክ ሴድ ጋሽ ሀብተ ዮሐንስ ዲሳሳ ይባላል ኃላፊ አለም ቢሮዝ ገባ። የኛ የ66 ፖለቲከኛ የኛ ብቅል ፖለቲከኛ የኛም ምንድነው የጻፈው ጋሽ ደጀኔ አይ ተራቀቀበት እንጂ ፖለቲካው ምንድነው ይሉታል። 4 ሽበት 5 በሽበት እኮ አስመስሎ ተርጉም ሰጥተውታል። ለካ ያን ጊዜ በደርግ መካከል መለዮ ለባሹና ምሁራን የተባሉት ውጭ ተምሮ የመጡት ትንሽ ፍትጊያ ነበር። ለካ ይወራል 4 ናቸው። ጋንጎፎር ይባላሉ። ጋንጎፎር ማለት የቻይና አብዮት የተገዳደሩና የገደሏቸው ናቸው እና ጋንጎፎር ተብለዋል። እነ ሽመልስ ማዘንጊያ እነ ፋሲካ ሲደልል እነዚህ የመሳሰሉት እነሱ ይነቀሉ። 5ኛው ደግሞ ፕሬዚዳንት መንግስቱ ይነቀሉ ነው በሽበት አስመስሎ ተብሎ አንተ ያላሰብከው ማለት እንዴት ምን እንደው ምንስ እንደው የፈለገው በግጥም ብራቀቅ እንዴት ይመጣልኛል? እኔ ለሀገርና ለምሳሌ እንትን ማለት ይሄ ነው ዲናችን ጋር። አዎ ልጃችን በስነ ምግባሩም በትምህርቱም የተመሰገነ እንደምትለው አይደለም። አቶ ዮሐንስ ይሄ ልጅ እንደው ምናምን እንዴት ነው ምናምን እሱ ፖለቲካን የሚያቀውም አይመስለኝ በዚህ ቋንቋ ነው የተነገረ። በኋላ ጋሽ ሀብቴም ትንሽ እንትን አለና በል ካላሰብክ እንግዲህ 7-8 ሽበት ብሎ ስሞተኛው ላይ 7 ሽበት ብሎ ነው እሱ ነገር አስደንብሮኝ አሁን ጋዜጣ ላይ በስሜ ከጻፍኩ ሌላ ነገር መቀስቀስ ነው ብዬ ዳግላስ ጴጥሮስ የሚለው የበር ስም ፈጠር። ምንድነው ትርጉሙ? ዳግላስ ዝም ብሎ ቤታችን ውስጥ የሚነሳ ስም ነው። አይዶን ነው አባቴ እንግዲህ ያው ምናምን አስተምሮት ምታቆሰው የለም ምንም የለም ላፍ ከበድ ስለሚል ነው። ጴጥሮስ ያው ያደኩበት ጴጥሮስ ጳውሎስ አካባቢ ስለሆነ የጴጥሮስ ጳውሎስ ወጥ ዳግላስ ጴጥሮስ ማለት ነው። በዛ ስም ነው እንግዲህ እሱም ጣጣ መጣ አይደል በኋላ ይሄን ይመስል። እግዚአብሔር ይመስገን። እንግዲህ ከዛ በኋላ ወደ አገልግሎትም ወደ ሙሉ ጊዜ እንዴት ወደ እንደመጣ ሐምሱን ብትነግረን። ወደ ስነ ጽሁፍ አገልግሎት ከጋዜጣው ደግሞ ረጅም ዓመት ጋዜጣ ከሰራ በኋላ ቃለ ሕይወት ጠራች አይደል? እንግዲህ የብርሃንና ሰላም ማተሚያ ቤት እኔ ጋዜጣ አልተመደብኩም እኮ እኔ ተመደብኩ በግል በነፃ ነበር። ያው ፕሬስ በአጋጣሚ ፕሬሱ የነበረው ብርሃንና ሰላም ውስጥ ስለነበረ ነው ጋዜጣ እንጂ በህይወቴም ጋዜጠኛ ሆኜ አላውቅም። በገዛ ፍላጎቴ ነው ለብርሃንና ሰላም ነው የምሰራው። 7 ዓመት ከምናምን ከ6 ወር ከሰራው በኋላ አንድ ቀን ያንተው አባት
ጋሽ ተክሌ ወልደ ጊዮርጊስ ሁለት ጓደኞች ላኩ ዶክተር ወርቁ ኃይለ ማርያም አሁን ኤክስ እየመራ ነው እና የአስተዳደር መምሪያ ኃላፊው ቢሮ ድረስ መጡ ከየት መጣችሁ ጋሽ ተክሌ ልከውናሉ ምንድነው አይ ለአገልግሎት ትፈልጋለህ እና አገርን ማገልገል ይችላል ቤተክርስቲያን ስነ ጽሁፍ አገልግሎት አለ ትንሽ መነቃቃት ያስፈልገዋል እና ይፈልጉሃል በፊት የነበረው ወንድማችን አቶ ዮሴፍ መና እሱም ለቋል እና ብለውሃል እኛ ይለንበት ለምን እኔኮ ተመችቶኛል ሌላ ኃላፊነትም ወስጃለሁ በጣም ጠንካራ ኃላፊነት ነው ወሰድኩት የማቴሪያል ፕላንና ቁጥጥር ክፍል ይባላል የድርጅቱ ንቃዎች በሙሉ የህትመት ዕቃዎች ትዕዛዝ ማስተላልፈው ነኝ እንግዲህ ዝንፍ ቢል ያው የሀገሪቱ ትልቅ ማተሚያ ተቋም ሚኒስትራዊ ህትመት ያለው በቃ አይንም ጆሮዬም ልክ ሚዲያ እንደምትቆጣጠረው ቤት ሆኜም ቢሆን ሪፖርት እንትንላለሁ በኋላ እኛና ቀን ብለው ከቢሮ ሄድና አነጋግራቸው ብቻ እግዚአብሔር የጠራ ይመስለናል በኋላ ጋሽ ተክሌን ያው ቸማባት ስለሆነ አይደለም እንባቸው ይቀድማቸዋል ልክ ቢሮ ስገባ መምጣቴን አዩ ጌቱ አሉ ንግግራቸው እንዲህ እናንተ ባላችሁበት እንዲህ ሙያው ያላችሁ ሳይቁ እንባቸው ዱብ ማለት ጀመረ ድንግጥ አልኩ ምን ነው እናንተ ባላችሁበት አገርንም አገልግል እንደፈለኩን እንደውጪ ቤተክርስቲያን አታሳዝንም እሺ መጣለው ጋሽ ያልኳቸው ተቀመጣለሁ እጄ ያውጣ ወረድ ነበረው ለመለቀቁ በዚህ አለ ቤተክርስቲያንና ጽሕፈት ቤት ጀመርኩኝ ያው እግዚአብሔር ረድቶን እንግዲህ ብዙ ነገር ተሰርቷል ኤኒዌይስ እግዚአብሔር ይመስገን እንግዲህ ወደ ቃላት ከመጣ በኋላ ነው ከኔ ጋር የሚተዋወቅ ነው ያን ጊዜ ነው እና በዚህ አጋጣሚ ባለፈው ተከሽዋለሁ የስነ ጽሁፍ ዲፓርትመንቱ ሲጀመር መጽሔቱ ሲጀመር በተለይ እኔ በጣም ለመግባት ፈልጌ ነበር ያን ግን ትንሽ ልጅ ስለነበር ለኔም ቪዲዮ እንሰራ ነበር እድል የሰጠኝ በነገራችን ላይ አቶ ተክሌ ወልደ ጊዮርጊስ የኢትዮጵያ ቃልዮት ቤተክርስቲያን የመጀመሪያ ዋና ጸሐፊ አንዳንድ ጊዜ ታሪክ ተዛብቶ ስለሚነገር ምናልባት ስለዚህ ታሪክ ሌላ ጊዜ በደንብ እንሰራ የመጀመሪያው ቃልዮት ሲመሰረት መጀመሪያ ጀምሮ ነበር የመጀመሪያው የኢትዮጵያ ቃልዮት ቤተክርስቲያን ሊቀመንበር ነበርና እስቲ ወደ ከማብቃታችን በፊት በዚህ በስነ ጽሁፍ በነበረ ቆይታ የደራሲዎች ማህበር ሆነ ነበርና በተለይ ከቤተ መንግስት አካባቢ አትጠፋም ነበርና ከአቶ መለስ ዜናዊ የቀድሞ ጠቅላይ ሚኒስትር ከሳቸው ጋርም በዚህ በስነ ጽሁፍ ጉዳይ ተነጋግረ ነበር ያን የነበረን ቆይታ ነገርና ሌላውን ከመጽሐፉ እንዲያነቡ እየጋበዝን በዚህ እንጨርስ እንግዲህ ምን መሰለ ብዙ ሰው መንፈሳዊ ያው እንዳልኩ እግዚአብሔር እየረዳኝ አደኩ መቼም ክብሩ ለእግዚአብሔር ነው መንፈሳዊ ሲኮን ነገር ዓለሙን ሁሉ ይጥላል አንዳንድ መንፈሳዊነት እኮ ለሰማያዊ መንገድ ብቻ አይደለም መታመቻቸው በመድር ላይ ብርሃንና ጨው መሆን መቻል አለበት ምንድነው የተመሰከረው መጽሐፍ ምረቃው ላይ መንፈሳዊያን ሰዎች ብቻ ናቸው አይደለም ከፍተኛ መንግስት የሥራ ኃላፊዎች አልነበሩም ዲፕሎማቶች አልነበሩም ጀነራሎች አልነበሩም መንፈሳዊነት እኮ ሀገርንና ህዝብን በሚገባ እንድታገለግል ይቀርጻል እዚህ ላይ የተናገርኩት ምረቃው ላይ አልሰረኩም ሀገሬን አልሰርቅም ሀገሬን አልዋሻዋትም አብሬ ከክፎች ጋር ተደምሬ ከክፎች ጋር ሀገሬን አልበደልኩም ለምንድነው የሚያደርኩት የተቀረጽኩበት ነው በቃ እግዚአብሔር በመድር ላይ እንድኖር የፈቀደው በአላማ እንድኖር በተቻለ መጠን በጥንቃቄ እንድኖር ይሄ ነው ፕሪንሲፕል ስለዚህ የተፈጠርኩት በኢትዮጵያ ምድር ነው ኢትዮጵያን ደግሞ ከልቤ ነው ሳገለግል የኖርኩት አሁንም የማገለግለው ከልቤ ነው ህዝቤን ሀገሬን የማገለግለው ስለዚህ ብዙ መንፈሳዊ ሰው ሲሆን ሁሉ ነገር ተቶ እኔ ግን ይበልጥ ወደ አደባባይ እንደወጣ አደረገ ያው እንደምታውቀው አሜሪካን ሀገር ትምርቴን ጨርሼ እንደመጣው ቀደምም ሲል አባል ነበርኩ የኢትዮጵያ ደራሲያን ማህበር ነው የታሪኩ ይቅር ትመራናለህ አሉ በዛ አጋጣሚ ግን የፒኤችዲ ፕሮግራም ድል አግኝቼ ነበር በመሃል ስመጣ
ልክ መምጣቴ እንደሰሙና አቶ ማሞድነን ራሲያ ንጉሱ ተሰበሰቡን አንድ 20 ሰዎች የማህበሩ ጥሩ ደረጃ ላይ አልነበረም በቃ እንትን በላሉ በተለይ ጋሽ ማሞ ተቆጡኝ እሳቸው ሲመረጡ አስመራጭ ኮሚቴ ነበር ከ11 ዓመት በፊት ያስመረጥኳቸው አንተ አስመርጠ ሰዓት ውስጥ ከተናል አሁን ይሄንን ነገር አድኑት ብለው ሲሉ እሺ ብለን ጀመርን ኢትዮጵያ ደራሲያን ማህበር ምቆራበት በተለይ አብሬ ካገለገልኳቸው ሰዎች እዛ ሲነገር ሰምተሃል ለኔ ትምህርት ቤት ነው የሆነ በዚህ መካከል ጋና ሄድ ነበር የፓን አፍሪካ ራይተርስ አሶሲዬሽን የመላው አፍሪካ ደራሲያን ማህበር ጽፈት ቤት ነውና እዛ ሲሄድ ይሄ ትልቅ የአፍሪካውያን ደራሲያን ጽፈት ቤት በቃ ለጋና የጋና መንግስት ለመጠቀሚያ ሀብቱንም ምኑንም ለራሱ ያደርጋልና በጣም አዝኜ ሎቢ አድርጌ መጣሁ ደራሲዎቹን እዛ ስብሰባ ላይ ዳኝነት ላይ ማገኛቸው ለምን ወደ አዲስ አበባ ጽፈት ቤቱን እንትናን ይከፋፍሉ ነበር እንግሊዝኛ ተናጋሪ ፈረንሳይኛ ተናጋሪ አረብ ሊትሬቸር ተናጋሪ ያሉ ይከፋፍሉ ነበርና ለምን ኤዩ የአፍሪካ ህብረት ያለ ኢትዮጵያ ነው ለምን ይሄን ማህበር ወደዛ እንወስደው ወደ አዲስ አበባ እንወስደው መንግስታችንም ደግሞ ቤት ይሰራልናል ህንጻ ይሰራልናል የኢትዮጵያ መንግስትም ይተባበል ሎቢ አድርጌ ያሳምኛቸዋል ጉድኮ ነው ምንም ሳልጨብጥ እና እዚህ ከጓደኞቼ ጋራ 50ኛ ዓመት እንድናከብር ወሰንን 50ኛ ዓመት የወርቅ ኢዮቤልያችን ገንዘብ ከየት ይምጣ እዛ የገባው ተስፋ አለ ስለዚህ ባጭሩ ጠቅላይ ሚኒስትር መለስ ጋር እንሄዳለን ያው አቃቸዋለሁ በየአንዳንድ ፕሮግራም ላይ ስገኝ እንዴት ነው ይነበባል ተጽፋላችሁ ብርቱናችሁ ችግር የለም ይያሉ ያልፋሉ ለሰላም ይላሉ ሳቸው ቢሮ ሄደን ባጭር ቀን ቀጠሮ ሰጥቶ ያኔ ታማዋል ጤንነታቸውም ያው ጥሩ ደረጃ አልነበረም ባጭር ቀን ውስጥ ቀጠሮ ሰጥቶ ስንሄድ እናንተ ደራሲያን አሉ እንደው ችግር ባይኖርባችሁ እኛ ጋር አትመጡም ነበር እናቃለን እንደው የሆነ ሁነኛ ችግር ቢኖርባችሁ ነው የመጣችሁት አሉ ችግር ከሌለ ለምን አስቸግሮታልና ለዛው እንደ ጓደኛ ስንሳቅ ስንቃለዱ ቢሮአቸው ይዘው ገቡን የሄድንበትን ነገር እኔ በፊታቸው ላይ የነበረውን ደስታ አልነግራልች በቃ ሎቢ አድርጌ የአፍሪካ ደራሲያንን አሳምኜ መጥቻለሁና እዚህ ልናደርግ ጽፈት ቤታቸውንም መንግስቴ ተስፋ አድርጌ መሬት እንደሚሰጠን ህንጻ እንደሚሰራልን እና ጠቀሜታውን አስረዳው በቃ ዚት ነው ያለው በዚህ የዲፕሎማሲ ስራ ነው ሰርተ የመጣው ብለው በቃ አመሰገኑ ገንዘብ ግን አንሰጣችሁም ያላትሟቸዋል የፖለቲካ ጋር የምን ተለጣፊ ይሏቸዋል በግሌ ጓደኞቼን ላማክራሉ እንዳሉት እንደቃላቸው ስንወጣ ተበሳይተናል እንደው ሸንግለው ግን ያደረጉት ነገር አሁን በዝርዝር መግለጽ አያስፈልግም እዚህ ውስጥ ያንብቡት ፕሮግራማችን አደረግን ኦልሞስት የአፍሪካ ደራሲያን እስኪገረሙ ድረስ በአፍሪካ ተደርጎ ማይታወቅ ትልልቅ ስራዎች ተሰሩ በኢትዮጵያ ደራሲያን ማህበር አገልግሎቴ በፐብሊክ ዲፕሎማሲ አገልግሎቴ በዳሴ ግድብ ብሔራዊ ምክር ቤት አገልግሎቴ በኢትዮጵያ የሰላም የልማትና የዲሞክራሲ የምክክር መድረክ የምሁራን አገልግሎት የሚያኮራ ለሀገሬ የሚገባውን ያበረከትኩ ይመስለኛል አገልግሎቴ ሳይዛነፍ እግዚአብሔር ይባርክ እንግዲህ ታሪኩ ረጅም ነው እንግዲህ በካለህ በጣም የተጣበበ ጊዜን ሰው ተመተ ይሄን ምስክርነት ስለሰጠን በጣም እናመሰግናለን ብዙ ያልተነኩ ታሪኮች አሉ እዚህ ውስጥ ያነበብኳቸው ያልተነሱ ታሪኮች አሉ እንግዲህ መጽሐፉ ገዝታችሁ ማንበብ ትችላላችሁ ምናልባት ደውለው ጠይቀውኛል እዚህ እንዳያዩ ሰዎችና መጽሐፉን ከየት ነው የምናገኘው የሚልም ምንድነው የምናረጋው አሁን ይሄ መጽሐፍ ለጊዜው ለከፋፋዮች አልሰጠውም በከፍተኛ ደረጃ ነው የናረው ዋጋው ያውዛው ላይ 300,000 የነበረው አነጥ ወደ 5 ሚሊዮን ብር ነው ስለዚህ ምንድነው ስልኬን እሰጣለሁ ስልኬን ትጽፋለህ አማካይ ቦታ እንዲወስዱ ካንተም ጋር በዚህ ትረዳናለህ ስልኬን ትሰጣቸዋለህ ከስር ይደውሉልኛል በሚቻል ሁኔታ እንዲደርሳቸው እናደርጋለን በጣም ጥሩ እንግዲህ በዚህ ያው ስልኩም እዛ ላይ የመጀመሪያውን ቪዲዮ ላይ ስልኩ አለ የጋሽ ጌታቸውን ስልክ ወስዳችሁ
መደወል ትችላላችሁ እኔም ጋር መደወል ትችላላችሁ በዚህ መሰረት መጽሐፍ ማግኘት ትችላላችሁ በተረፈ ስለነበረን ቆይታ በጣም አመሰግናለሁ እግዚአብሔር ይባርክ እግዚአብሔር ይስጥልን ወንድሜ ተስፋዬ ስለሰጠኝ ጊዜ ሰፊ ጊዜ አመሰግናለሁ አሜን ተመልካቾቻችን የዛሬው ዝግጅታችን በዚህ ተጠናቀቃል ይሄንን ቪዲዮ ወይም ደግሞ ይሄን መልእክት ያመለጣችሁ የመጀመሪያዎቹ 2 ክፍሎች በዩቲዩብ አድራሻችን ላይ ተቀምጠዋል ሄዳችሁ ማየት ትችላላችሁ ሌሎች ሰዎችም አጋሯቸው በተስፋ ቴሌቪዥን ባየር ላይ የምትመለከቱ ተመልካቾቻችን ደግሞ ያላችሁን አስተያየትና ሐሳብ በስልክ ቁጥር እባካችሁ አትደውሉ ብዙ ጊዜ ሲደወል አይነሳም በጣም በርካታ ስልኮች ስለሚደወሉ በተቻለ መጠን አጭር የጽሁፍ መልእክት ላኩልን መደወል ላለብን ሰዎች እንደውላለን ተረፈ የሚቀጥለው ሳምንት በሌላ እንግዳ እንገናኛለን እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ እግዚአብሔር ይባርክ ይህ ሕያው ምስክር ነው